Okay. Regarding them, right? So let's get started. Okay. Now, my name is Jappy. I think am I audible? Like is someone chat to live in the same area? Okay. So hopefully I will is someone be as really captain. So there is the web development now. እንዴት መጀመር እንዳለብን የሚለው ነው። ስለዚህ እስኪ start. So web development. So web development ስናወራ ብዙ አይነት ነገሮችን እናወራለን። ግን ከዛ ከመጀመራችን በፊት ዋናው ዲፕ ዳይቭ ከመሄዳችን በፊት ዌብ ዴቨሎፕመንት ላይ ሁለት አይነት ሂውጅ ፓርት አለ። የመጀመሪያው ምንድነው? ይሄ ፍሮንት-ኤንድ ዴቨሎፕመንት ምንለው አለ። ሁለተኛው ባክ-ኤንድ ዴቨሎፕመንት ምንለው አለ። እነሱ ምንድናቸው የሚለውን እነግራችኋለሁ። So the first thing that መጀመሪያ ብሮዘራችን ላይ ልክ ሰርች ስናደርግ what will happen የሚለውን ነገር ነው። So ልክ ከስልካችን ልክ የሆነ ዌብሳይት ሂት ስናደርግ መጀመሪያ የሚሄደው ወደ DNS ሪዞሉሽን ይባላል። ምን ማለት ነው? እኛ እንደምናውቀው www.google.com የሚለውን ነገር ኮምፒውተሮች አያውቁትም። ስለዚህ ሰዎች ጋርና ኮምፒውተር ጋር የሚያገናኝልን ኔጎሽዬተር አለ በመሃል። So whenever you type google.com ብላችሁ ሰርች ስታደርጉት መጀመሪያ የሚጠይቀው ብሮዘሩ ላይ ያ google.com የሚባለው የኮምፒውተር ስሙ አለ እንዴ ይላል። ያ የኮምፒውተር ስሙ ምን ይባላል? IP አድሬስ ይባላል። So IP አድሬስ የኮምፒውተሩን IP አድሬስ ካላወቀ ምን ያደርጋል? ወደ ኢንተርናሽናል የሆነ IP አድሬስ DNS ሪዞሉሽን እንለዋለን። ምን ማለት ነው? ይሄ ዶሜን ኔም ሪዞሉሽን ይባላል። ዶሜኑን ሪዞልቭ ያደርግልናል ወደ IP ኔም ወደ IP አድሬሱ ማለት ነው። So google.com ማን ነው IP የሚለውን ይጠይቀዋል። So once ያንን ካገኘ በኋላ ብሮዘራችን የሚቀጥለው ነገር ምንድነው የሚያደርገው? ወደ ዛ IP አድሬስ ሪኩዌስቱን ይልካል። የእናንተ የጻፋችሁትን ሪኩዌስት ሜቢ ፎርም ለራሱ የሞላችሁ ከሆነ ያንን ፎርም ይልካል። ካልሆነ ደግሞ google.com ብቻ ከሆነ ያላችሁት google.com ብሎ ይልካል ብሎ ይነግረዋል። ሶ የመጀመሪያው የሚካሄደው ይሄ ነው። አሁን ይሄ ፍሮንት ኤንድ እና ባክ ኤንድ የቱ ጋር ነው ዲስትሪክሽን የሚመጣው ካላችሁ የመጀመሪያው ስራ ብሮዘሩ ጋር ሰርቨሩ ጋር ከሄደ በኋላ ብሮዘራችን ሰርቨሩ ጋር ከላከው በኋላ የሚመልስልን የዩአይ ፓርቱ ፍሮንት ኤንድ ነው። ያ ምን ማለት ነው? የምናየው ነገር ብሮዘራችን ስልካችን ላይ የምናየው ነገር ፍሮንት ኤንድ እንለዋለን። ሶ ያ አንድ የዴቨሎፕመንት ስታክ ነው። ትልቅ የሆነ ሴክተር ነው በዴቨሎፕመንት ላይ። ሶ ሁለተኛው ምንድነው? ባክኤንዱ ጋር ሲሄድ ይሄ ሪኩዌስት ባክኤንዱ ጋር ከሄደ በኋላ ያ ባክኤንድ ፕሮሰስ የሚያደርገው ነገር አምሶሪ ባክኤንድ እያልኩ ሆነ ወደ ሰርቨሩ ከሄደ በኋላ ሰርቨሩ ጋር ፕሮሰስ የሚደረጉ ዳታ ስቶር ሊሆን ይችላል፣ የተለያዩ ሎጂኮች ሊሆን ይችላል። ስለዚህ እነሱ ምን ይሆናሉ? ላይክ ፕሮሰስ የሚደረጉት በሙሉ ባክኤንድ ዴቨሎፕመንት። ስለዚህ ዌብ ዴቨሎፕመንት በሁለት ስንከፍለው ይሄን ይመስላል። ዌብ ዴቨሎፕመንት ፍሮንት ኤንድ ላይ ምን አለ የሚለው ነው። ሶ ዌብ ዴቨሎፕመንት ፍሮንት ኤንድ ላይ ያሉ ቴክኖሎጂዎች ለምሳሌ HTML አለ፣ CSS አለ፣ ጃቫስክሪፕት አለ፣ ሌላ ደግሞ ፍሬምወርክ የምንላቸው ነገሮች አሉ። እነሱም በሰፊው እናያለን። ሶ ወደ ባክኤንድ ስንመጣ ደግሞ አክቹአሊ ፕሮግራሚንግ ላንጉዌጆችን ነው ባክኤንድ ላይ ፕሮሰስ የምናደርገው። ሶ ፍሮንት ኤንድ ላይ ኤክሰፕት ዋን ኤክሰፕሽን አለን። ፍሮንት ኤንድ ላይ ጃቫስክሪፕት ረን ያደርጋል። ታትስ ፕሮግራሚንግ ላንጉዌጅ። ግን ከዛ በኋላ ያለው HTML ፕሮግራሚንግ ላንጉዌጅ አይደለም፣ CSS ፕሮግራሚንግ ላንጉዌጅ አይደለም። ሶ ዴር ኢዝ አድቫንስድ የሆኑ ኮንሰፕቶች ሌሎች ፕሮግራሚንግ ላንጉዌጆችን ብሮዘር ላይ ረን ማድረግ ይቻላል የሚባል ላይክ ግን እሱን we don't discuss here. So backend ላይ ስንሄድ ግን everything
ኢትስ አ ፕሮግራሚንግ ላንጉዌጅ ረን የሚሆነው ነገር ምክንያቱም ሰርቨር ላይ ረን የሚሆነው ነገር ፕሮግራሚንግ ላንጉዌጅ ነው። ሶ ወደ ፍሮንቲንድ ስንመጣ ግን ስትራክቸራል የሆኑ ስትራክቸራችንን ብቻ ለማስያዝ የተፈጠሩ ለምሳሌ ኤችቲኤምኤል ማርክአፕ ላንጉዌጅ ነው። ላይክ ሃይፐርቴክስት ማርክአፕ ላንጉዌጅ ነው የሚባለው ኤችቲኤምኤል ሲተነተን። ሲኤስኤስ ደግሞ ካስኬዲንግ ስታይሊንግ something like that. So it's a styling tool. ሲኤስኤስ ስታይል የሚያደርገው ደግሞ ኤችቲኤምኤል ነው፣ ሌላ ነገር አይደለም። ሶ ፍሮንቲንድ ላይ ይሄ ያለ ስንቀጥል ባክኤንድ ላይ ፕሮግራሚንግ ላንጉዌጆቹ አክቹአሊ ሎጂካችንን ዳታ ሴቭ ስናደርግ ያሉትን ፕሮሰሶች በሙሉ ፕሮሰስ የሚያደርግልን ባክኤንድ ነው። ሶ the next watch HTML የሚለውን HTML ምን ማለት ነው? እዚህ ጋር it's just ስትራክቸራችንን የሚያስይዝልን ነው። ስልካችን ላይ ስናይ ከስር የሚመጡ ባሮች አሉ፣ ከላይ ያለ አለ፣ ከጎን አንዳንዴ የሚመጣ አለ እንደ ሳይድ ናፍ ነገር፣ አንዳንዴ ፖፕ አፕ ይመጣል። ያ ነገር ኤችቲኤምኤል ነው። ሶ እዚህ ጋር እንደምታዩት የኤችቲኤምኤል ቦዲው አለ፣ ሄደሩ አለ፣ ናቪጌሽን ባር ከላይ እንደ ዳሽቦርድ አይነት ነገር የሚያመጣልን አለ፣ አርቲክሎች አሉ፣ ፉተሮች አሉ እና እሱ ስትራክቸሩ ኤችቲኤምኤል ነው። እንደምታዩት እዚህ ጋር ሃይፐርቴክስት ማርክአፕ ላንጉዌጅ ይባላል ኤችቲኤምኤል ሲተነተን። ሶ ኢትስ ጀስት ማርክአፕ ነው የሚያደርግልን፣ ስትራክቸሩን ያስይዝልናል። ሶ ዋንስ ይሄን ስትራክቸሩን ካስያዝን በኋላ ምንም አይነት ውበት የለውም። ላይክ ኤቭሪቲንግ ኤልስ የሚመጣው ሲኤስኤስ ላይ ይመጣል። ከዛ በኋላ ማሰማመሩ ሶ አንድን ዌብሳይት ከዚህ አንስተን ወደዚህ ለመቀየር ሲኤስኤስ ያስፈልገናል። ምክንያቱም እዚህ ጋር እንደምታዩት የተለያዩ ስታይሊንጎች አሉ፣ የተለያዩ ፎንቶች አሉ፣ የተለያዩ ከለሪንጎች አሉ እና ብዙ ነገሮች ስላሉ እዚህ ጋር ያንን ስታይል የሚያደርግልን ሲኤስኤስ ላንጉዌጅ ነው። አም ሶሪ ሲኤስኤስ ማለት ካስኬዲንግ ስታይል ሺት አይ ቲንክ ሶ ካስኬዲንግ ስታይል ሺት ይመስለኛል ሲተነተን። ሶ ይሄንን የሚያሰማምርልን ሲኤስኤስ ነው። ይሄ ማለት ኤችቲኤምኤል ስትራክቸሩን ያስይዝልናል። ማለትም ለምሳሌ ቤት ስትሰሩ ኮለኑን ምናምን ኤችቲኤምኤሉን ከሰራ በኋላ ኮለኑን ምናምን እንደ ኤችቲኤምኤል አስቡት፣ ቆርቆሮ ምናምን እንደ ኤችቲኤምኤል አስቡትና ከለር ስታረጉበት ደግሞ ሲኤስኤስ በሉት። ከለር ስታሰማምሩ ዴኮር ስታረጉበት ምናምን እሱ ሲኤስኤስ ይሆናል ማለት ነው። ከዛ በኋላ ደግሞ የሚመጣው ጃቫስክሪፕት ይመጣል። ምን ማለት ነው ጃቫስክሪፕት? ኢንተራክሽን ስትፈልጉ ላይክ የሆነ ነገር ሲነካ እንዲፈጠር የምትፈልጉት ነገር ሲኖር፣ ለምሳሌ ሎጊን ስትሉ ሎጊን መነካቱን ሊሰን እንዲያደርግላችሁ፣ ሎጊን ሲነካ ወደ ሎጊን ወደ መሄድ ያለበት ቦታ እንዲወስድላችሁ ምናምን ጃቫስክሪፕት ትጠቀማላችሁ ብሮዘራችሁ ላይ ማለት ነው። ያ አንደኛው ኢንተራክቲቪቲ ለመጨመር፣ ለምሳሌ ሲነኩ ሆቨር ስታደርጉበት ወይም የተለያዩ ነገሮች ሲደረጉ ጃቫስክሪፕታችሁ ሊስን እንዲያደርጉ ሶ ያ አንዱ ያስፈልገዋል። ሁለተኛው ዳይናሚክ ኮንቴንቶች ከሰርቨራችሁ ዳታ ፌች ለማድረግ እና ፔጃችሁ ላይ የተለያየ እንትኖች ዳታዎችን ለማሳየት እሱ ያስፈልጋቸዋል። ዳታ ፌች ስታደርጉ በጃቫስክሪፕት ነው የምትጠቀሙት። ስለዚህ ጃቫስክሪፕት አክቹሊ እዚህ ጋር በደንብ ይጠቅማል ማለት ነው። ይሄ አሁን ያየነው ወደ ሲኤስኤሳችን ምንድን ነው የሚያደርግልን? ያሰማምርልናል። ኤችቲኤምኤላችን ደግሞ ስትራክቸሩን እንዲይዝ ያደርግልናል። ከዛም በኋላ ጃቫስክሪፕት ማለት እንደ ዘበኛም አድርጋችሁ አስቡት ከፈለጋችሁ። አንድ ቤት ላይ ሲንኳኳ በር ይከፍታል፣ ወይም ደግሞ ቁልፍ ይዛችሁ ቤታችሁ ስትገቡ ምናምን ወይም እንዳትዘረፉ ያደርግላችኋል። የተለያዩ ነገሮችን በቃ ነፍስ ይዘራለታል ዌብሳይቱ ጃቫስክሪፕት ማለት ነው። ስለዚህ ፍሮንትኤንድ ዴቨሎፕመንት ላይ ይሄ አለ። ሶ ከቀደም ከጠቀስኳቸው ሶስቱ ምንድናቸው ላለን የመጀመሪያው ሪያክት ነው። ሁለተኛው ቪው ጄኤስ ነው። ይሄ አይከኑ የቪው ጄኤስ ነው። ከዛ ኔክስት ጄኤስ አለ። የተለያዩ ፍሬምወርኮች አሉ ፍሮንትኤንድ ላይ። ሶ እነሱ ምንድነው የሚጠቅሙት? ዋንስ ይሄንን ኮንሰፕት ከያዘን በኋላ አንዳንዴ ዌብሳይቶች በጣም ኮምፕሊኬትድ የሆኑና ዳታ ማኔጅ ማድረግ
ኢንተራክቲቪቲዎች ማኔጅ ማድረግ በጣም እየከበደ ይመጣል። ስለዚህ በዛ ሰዓት ምንድነው የሚያደርገው? ኢንተራክቲቪቲ የተለያዩ ነገሮችን ኮምፕሊኬትድ ሲሆንብን ፍሬምወርኮችን እንጠቀማለን። ለምሳሌ ሪያክት ምንድነው የሚያደርግልን? የተለያዩ ስቴት ማኔጅመንቱን ሰጥቶን ሬንደሪንግ ብሮዘራችን ላይ ሂዶ የተለያየ ሬንደር አድርጎ ምናምን እንዲያቀርብልን፣ ዳታ ፌቺንጎቹ ኢዚ እንዲያደርግልን፣ ስቴት ለምሳሌ ስቴት ማለት አንድን ሰውዬ ሎጊን እንዳደረጋችሁ እንዲያስታውስልን፣ ያ ዌብሳይት እንዲያስታውስ ምናምን የሚያደርጉት ነገሮች እነዚህ ሪያክት ይባላሉ። ግን it doesn't mean like ያለ ሪያክት አይሰራ ማለት አይደለም። አንድ ዌብሳይት you just need ሶስቱን የመጀመሪያ ሶስቱን እነዚህ ሄልፐሮች ናቸው። ስለዚህ ፍሮንት ኤንድ ላይ ስትገቡ መጀመሪያ የምትሄዱበት ምንድነው? it's not the framework so የመጀመሪያ ምንድነው የምታደርጉት? ፍሮንት ኤንድ ዴቨሎፕመንት ቱሎችን ትጠቀማላችሁ ማለት ነው። so let's move on እና ወደ ፍሮንት ኤንድ ይሄንን ይመስላል ፍሮንት ኤንድ ዴቨሎፕመንት እንደ like from nutshell. so what's backend ደግሞ? ባክኤንድ ላይ ምን አለ? ዳታ ስቶሬጅ ለምሳሌ ዳታ ስቶር ሲደረግ ዳታቤዝ ጋር ኢንተራክት የሚያደርጉት ነገሮች በሙሉ ባክኤንድ ላይ ነው የሚካሄዱት። ለምሳሌ እናንተ ስማችሁን ጽፋችሁ የሆነ አካውንት ስትከፍቱ የእናንተ ስም የእናንተ ኢሜይል ሴቭ ሲደረግ ባክኤንድ ነው ያንን ፕሮሰስ የሚያደርገው። ቢዝነስ ሎጂኮች ለምሳሌ እናንተ እቃ ስትገዙ ያ እቃ 1 ብር 2 ብር ወይም ደግሞ 10 ብር መሆኑን ሎጂኩ ካልኩሌት የሚያደርገው ከባክኤንድ። አውተንቲኬሽን ለምሳሌ እናንተ ሎጊን ሳታደርጉ እንዳትጠቀሙ የሚያደርግልን እሱ ባክኤንድ ነው የሚያጣራው። አውቶራይዜሽን ደግሞ የሆነ ለምሳሌ የኔ ቻናል ላይ መጣችሁ ፖስት ማድረግ አትችሉም አይደል? ምክንያቱም አውቶራይዝ አልተደረጋችሁ። ሶ ያንን ነገር ፕሮቴክት የሚያደርግልን ቻናል ፕሮቴክት የሚያደርግልን ቱል ባክኤንዳችን ነው ማለት ነው። ሶ ባድ ላይ ይሄ ከተከሰተ በምን ሊሰራ ይችላል? ባክኤንድ የሚሰራው በፕሮግራሚንግ ላንጉዌጅ ነው። አንድ ፕሮግራሚንግ ላንጉዌጅ ግዴታ ነው። የመጀመሪያው ለምሳሌ እንደ ኤግዛምፕል ስንወስድ ፓይተን ሊሆን ይችላል፣ ጎ ላንጉዌጅ ሊሆን ይችላል፣ ረስት ሊሆን ይችላል እና የተለያዩ ጃቫ፣ ሲ ፕላስ ፕላስ። ለምሳሌ አሁን ቴሌግራምን ስትጠቀሙ ባክኤንዱ ረን የሚሆነው በሲ ፕላስ ፕላስ ነው። ወይም ደግሞ ኢንስታግራም ስትጠቀሙ ባክኤንዱ በፓይተን ነው። ለምሳሌ ሌላ እንትን የሆነ ጉግልን ስትጠቀሙ ባክኤንዱ በጣም ከብዙ አይነት እንትን የተሰራው አንደኛው ሲ ፕላስ ፕላስ ነው። ዋን ፓርት ኦፍ them ደግሞ የሆነ ፓይተን አለው፣ ጃቫ አለው። የተለያየ ፕሮግራሚንግ ላንጉዌጅን መጠቀም ትችላላችሁ። ስለዚህ አንድ ፕሮግራሚንግ ላንጉዌጅ ብቻ መጠቀም ትችሉ፣ የተለያየ መጠቀም ትችላላችሁ። ሶ ያ አለ። the next አሁንም ቅድም እንዳልኳችሁ ፍሮንት ኤንድ ላይ የተከሰተው ነገር ባክኤንድ ላይ ይከሰታል። ምንድነው? ዳታ ማኔጅመንት፣ አውተንቲኬሽን፣ ቢዝነስ ሎጂኩን መስራት ኮምፕሊኬት እየሆነ ይመጣል ፕሮግራሚንግ ላንጉዌጅ ብቻ ስንጠቀምና ኦን ቶፕ ኦፍ ዛት የተለያዩ ነገሮች ያስፈልጋሉ። ለምሳሌ ኪውአር ኮድ ጀነሬት ለማድረግ በራሳችን እንስራ ካለ it would take us so much time. so እንደዚህ አይነት ነገር ከባድ የሆኑ ስራዎች ምን ይደረጋሉ? በአዘር ፕሮግራመሮች የተሰሩ ፍሬምወርኮች አሉ። ፍሬምወርክ ይሰራልንና የሆነን ፕሮሰስ ተከትለን እንድንሰራ ኢዚ የሆነ መንገድ ለኛ ሌላውን ሃርድ ፓርቱን ፍሬምወርኩ ራሱ እንዲሰራው ይደረጋል ማለት ነው። ሶ ከፍሬምወርኮቹ አንደኛው ምንድነው? እዚህ ጋር እንደምታዩት ጃንጎ አለ፣ እዚህ ጋር ጂን አለ ወይም ደግሞ የልፕ ነው የሆነ ይሄ አሁን የረስት አንድ ፕሮግራሚንግ ነው። ወይም ደግሞ ኤክስፕረስ ጄስ ለጃቫስክሪፕት የተሰራ አለ። ሶ ያንን ነገር የምንሰራው በባክኤንዳችን ነው ማለት ነው። ሶ አይ ሆፕ ባክኤንድ ስታፍ ኢዝ ክሊር ናው። ከዛ ባሻገር ባክኤንዳችንን ሆስት እናደርገዋለን። ምክንያቱም እኛ ጋር በእኛ ፒሲ ላይ ከሰራን በኋላ እኛው ጋር እናስቀምጠው። ሶ ምንድነው የምናደርገው? ዲፕሎይ እናደርገው። ያ ዲፕሎይመንት የት ሊከሰት ይችላል? የት ነው ሆስት ልናደርገው የምንችለው? የት ነው ዲፕሎይ ልናደርገው የምንችለው ካልን የተለያዩ ክላውድ ፕሮቫይደሮች አሉ። ምክንያቱም ሰርቨራችን ክላውድ ላይ ሊሆን ይገባል አይደል?
አንለስ ቤታችን ካረግነው ከቴሌ ሂዳችሁ ፐብሊክ አይፒ አድሬስ ተቀብላችሁ የራሳችሁን ብዙ ነገር ሰርታችሁ ነው እና ያን ነገር ካልፈለጋችሁ ክላውድ ፕሮቫይደሮች ስላሉ ከነሱ አይፒ እዛው within a second ገዝታችሁ አይፒ ሰርቨር ስትገዙ አይፒ አድሬስ እዛው አሳይን ይደረጋል ማለት ነው። ሶ አንደኛው AWS ነው። ሌላኛው ጉግል GCP ወይም ጉግል ክላውድ ፕላትፎርም አለ፣ አዥር አለ፣ ዲጂታልኦሽን አለ፣ ቨርተል አለ፣ የተለያዩ አሉ እና ይሄ one of the thing ዲፕሎይ የምናደርግበት ቦታ ነው ማለት ነው። ዲፕሎይ ስናደርግ የተለያዩ ቱሎችን እንጠቀማለን። ሶ ይሄ ባክኤንድ ላይ የሚከሰቱ ትልቅ ኦርኬስትሬትድ የሆኑ ነገሮች ናቸው። ኢዳዝን ሚን ሁሉንም ታውቃላችሁ ማለት አይደለም። ሶ ለምሳሌ አሁን ከነዚህ ውስጥ መጀመሪያ ልታውቁት የምትችሉት ፓይተንን ሊሆን ይችላል። ከዛም በኋላ ፓይተንን ካወቃችሁ በኋላ ፍሬምወርክ ማወቅ ትጀምራላችሁ። ፍሬምወርክ ካወቃችሁ በኋላ ከዛም በኋላ ዲፕሎይ ልታረጉ ትፈልጋላችሁ። ይሄ እንደዚህ ህፃን ልጅ ልክ ሲወለድ መራመድ አይችልም፣ መናገር አይችልም። ስለዚህ ቀድሞ መናገርና የሚችለው መራመድን እንላለን አይደል? ሶ ኢትስ ጀስት በፕሮሰስ ነው የምናካሄደው ይሄን ማለት ነው። መጀመሪያ ልጁ የሆነ አለ አይደለ ወይ ይራመዳል፣ ከዛም በኋላ መናገር በደንብ ይጀምራል፣ እያደገ ይመጣል፣ ማስተዋል በደንብ ይጀምራል። ይሄ just like this ይሄም እንደዛ ነው። በቃ ሁሉን ነገር በአንድ አታውቁም። ስለዚህ በፕሮሰስ ነው የምታውቁት። ይሄ ባክኤንድ ላይ ብዙ አይነት ሮድማፖች አሉ። ስለዚህ እንዴት ነው መጀመር የምንችለው የሚለውን የመጀመሪያው I always recommend free code camp ኮርሶችን እንድትወስዱ። ፍሪ ኮድ ካምፕ ኮርሶች ረዘም ያሉ ናቸው፣ ኮንክሪትም ናቸው። አሁን ለምሳሌ ፍሪ ኮድ ካምፕ ላይ ዌብ ዴቨሎፕመንት ብለው ሙሉ ከፍሮንት ኤንድ ከባክ ኤንድ ጀምሮ ትሬን የሚያደርጉት አንድ ቪዲዮ አላቸው ዩቲዩብ ላይ ፍሪ ነው። የፍሪ ኮድ ካምፕ ኮርስ ክፍያ የለውም። ሌላኛው W3 ስኩል ነው። ሁሌ እኔ ኢዚ ስለሆነ W3 ስኩል ላይ ሂዳችሁ ኤችቲኤምኤልን ለምሳሌ ኤችቲኤምኤልን ብቻ ታናቡና ከዛም በኋላ ኤችቲኤምኤልን ካነበባችሁ በኋላ ወደ ቀጣይኛው ሜቢ ሲኤስኤስ ሊሆን ይችላል። ከዛ ወደ ጃቫስክሪፕት አንድ በአንድ ቀስ እያላችሁ እዛው ጋር እያነበባችሁ መሄድ ትችላላችሁ። ሌላኛው ኔት ኒንጃ የሚባል የዩቲዩበር አለ። እኔ በጣም ስለሚመቸኝ ነው። ኔት ኒንጃ ጥሩ ኮንቴንቶች አሉት። ዌብ ዴቨሎፕመንት ላይም አለው። ካልሆነ roadmap.sh ላይ ሂዳችሁ ይሄ ዌብሳይት ነው roadmap.sh እንደዚህ አይነት የፍሮንት ኤንድ ሮድማፕ ያሳያቸዋል። ልክ አንድ በአንድ ስትነኳቸው ሪሶርሶችን እዛ ይሰጣቸዋል ማለት ነው። ሶ እንደሱ መማር ትችላላችሁ። ዋንስ የሆነ ያክል ካወቃችሁ በኋላ the next step ምንድነው የሚሆነው? ያወቃችሁትን ነገር አፕላይ ማድረግ ነው። ሶ አፕላይ ለማድረግ ምንድነው የምታደርጉት? ፕሮጀክት ትመርጡና የሆነን ፕሮጀክት መስራት። ይሄ አሁን አፕላይ ስታደርጉ it's about repetition ማለት አንድን ነገር አንዴ ብቻ ስትሰሩት አታውቁትም። አንዴ ሁለቴ ሶስቴ ያላችሁ በሄዳችሁ ቁጥር ግን በደንብ እያወቃችሁ ትመጣላችሁ። ስለዚህ ለምሳሌ ከኢዚ ፕሮጀክት ስትጀምሩ ካልኩሌተር ብራውዘር ላይ መስራት ሊሆን ይችላል። ወይም ደግሞ ዌዘር አፕ ምን ማለት ነው? የዛሬውን ዌዘር የሚነግራችሁ ወይ አዲስ አበባ ላይ ሊሆን ይችላል፣ የትም በቃ ኒውዮርክ ላይ ሊሆን ይችላል፣ ለንደን ላይ ሊሆን ይችላል። ኢቡክ ስቶር ጀስት ላይክ ይሄንን አሁን የሰፈራችሁ ላይብራሪ ቢሆን አስቡት እና የሰፈራችሁትን ላይብራሪ ዌብሳይት ላይ ብታስቀምጡ እንዴት ነው የሚሆነው? አሁን ይሄ ኢዚ ናቸው፣ ያን ያህል ኮምፕሊኬትድ የለውም። አድቫንስድ ስትሰሩ ደግሞ የሆነ ዌብ ስክሬፒንግ ላይቭ አፕዴት ያለው ሊሆን ይችላል። ብዙ አይነት ኮንሰፕቶችን እዚህ ጋር አፕላይ ስለምታረጉ ወይም ደግሞ ኢኮመርስ ዌብሳይት ከነ ሙሉ ፔመንት ሊሆን ይችላል፣ ፔመንትን ጨምሮ ካርት ትራኪንግ የተለያየ ፊቸሮችን ጨምራችሁ አክቹሊ ፔመንት አሁን ላይ ኢንተግሬት ማድረግ በጣም ኢዚ ነው ከቻፓ ጋር ወይም ደግሞ ስትራይፕን ጨምራችሁ የተለያየ ፔመንት ሜተዶችን አድርጋችሁ ሌላ ደግሞ ይሄንን አድቫንስድ ፕሮጀክቶች ስትፈልጉ to be honest you just google that advanced project ብላችሁ ዌብ ላይ ሰርች ብታረጉት አለ እና ሪፒቲሽን ሊመስላችሁ ይችላል። አሁን ለምሳሌ
ይሄንንም አልሰራም እንትና ሰርቶታል ልትሉ ትችላላችሁ። ግን እንደዛ አይደለም። ዋናው እናንተ አክቹሊ መስራት ትችላላችሁ እንዴ። አንዳንድ ሰዎች ላይ የማየው ችግር ይሄንንማ መስራት ትችላለሁ እንዲህ አድርገህ እንዲህ ይላሉ እና ዊዝ ቨርባል ማለት ነው። ይሄ በቃላችሁ ብትናገሩ ጥቅም የለውም እስካልሰራችሁት ድረስ። ለምን ስትሰሩ የምታዩት ፕሮብለሞች አሉና ያንን ፕሮብለም እንዴት ሶልቭ እንዳረጋችሁ ማወቃችሁ ነው። ያንን ሶልቭ እንዳረጋችሁ ማወቃችሁ የእናንተ ኤክስፒሪየንስ ያ እንጂ ጀስት ስኪል ብቻ ኤክስፒሪየንስ አይደለም። እና ያንን ፕሮብለም ራሳችሁ ፌስ አድርጋችሁ አይታችሁት ምናምን ሲሆን ነው እንትን የስኪላችሁ የተሻለ የሚሆነው ማለት ነው። ሶ እነዚህን ፕሮጀክቶች አፕላይ ለማድረግ ሞክሩ። አወል ፖስት ፕሮጀክቶችን ደግሞ አወል ፖስት ፕሮጀክቶችንም ለእናንተ የሚሆን ማለት ነው። ሶ እንዴት ነው ስታርት የምናደርገው የሚለውን እንደዚህ ማድረግ ትችላላችሁ ማለት ነው። The next thing, I think this is like a really on a nutshell explain አድርጌላችኋለሁ። ሞር ኦፍ ግን እኔ አሁን የእናንተን ጥያቄ ሰምቼ ከእናንተ ኩዌስችን ጋር ጥሩ የሆነ ጥያቄ ልሰጣችሁ ነው የፈለኩት። ሌላኛው ይሄንን በኋላ እናወራለን እና if you have any question now አሁን raise your hand like እንትን raise your hand ምትላለች I hope እሷን just click አድርጉትና I will unmute you ጥያቄያችሁን መልሼ ከእንደገና ወደ ስፔሻላይዜሽን ደግሞ እንሄዳለን። I think I saw some of hands እዚህ ጋር okay okay now you can raise your hand unmute አደርጋችኋለሁ ከዛ መልስላችኋለሁ። So I'm waiting for your question. I have seen one hand like AB የሚባል ሰው you can ask your question. I unmute you. Just unmute አድርገህ ማውራት ትችላለህ ወር ማውራት ትችላለሽ። Okay, ሌላ እድል ልሰጥ ነው። Hanif, I think I saw your hand. Please, you can just unmute yourself. You can talk. እሺ ይሰማል? ማውራት ትችላለህ። ኦኬ እስከዛ ድረስ ናቲ የሚባል ልጅ ማውራት ትችላለህ። አንሚዩት አድርጌያለሁ። ናቲ you just unmute አድርገህ ራስህ I think ማውራት ትችላለህ። እሺ ቴንክ ዩ ናይስ ኤክስፕሬሽን አርጋድ በጣም አመሰግናለሁ። በጣም የኔ እከታተላለሁ ያው ሊንክድኢን ላይ ምናምንና ምንድነው ፎንት እንደምናምን ተምሬ ነበር ሪአክት ላይ ምናምንና ኦልሞስት አሁን ጨርሻለሁኝና ምንድነው ኢንተርን አግኝቼ ነበር የኢንተርን ፕሮጀክቶች ምን ያህል አሪፍ ናቸው ብለህ ታስባለህ? እና ከባድም ፕሮጀክት ነው አንዳንዱ ፕሮጀክት ቀላልም አለ በኤችቲኤምኤል በሲኤስኤስ እና በጃቫስክሪፕትም አለ እና ደግሞ ፍሬምወርክም የማይጠይቅ ነገር አለና የመጀመሪያ ኢንተርን ነው አሁን ሳገኝ የመጀመሪያ ኢንተርን ያገኘሁት ግን ምን ያህል የኢንተርን ፕሮጀክቶች ይረዱናል ምን ያህል አሁን ለማደግ በደንብ አሁን እዚህ ጋር ያሳያቸው ፕሮጀክቶች ምናምን ነበሩና ከነሱ በተጨማሪ ምን ያህል ፕሮጀክት ያሳድገናል ብለህ ታስባለህ? የኢንተርን እንትኖች ቤዝድ የሚያደርጉት ምን ላይ ነው ማለት ኢንተርን አሁን ሲያዘጋጁ ፕሮጀክቶችን ሲሰጡ ምናምን በዚህ ጊዜ በዚህ ታይም ላይን ውስጥ ይሄን ፕሮጀክት ሰርታችሁ ጨርሱ ምናምን ይባላልና እንዴት ነው የምታየው የኢንተርን ፕሮጀክቶችን? So I think one of the most fundamental knowledge የምታገኙት ኢንተርንሺፕ ላይ ነው። ለምንድን ነው ያልኩት እንደዛ? ሞስትሊ ኢንተርንሺፕ ስትገቡ ሪል ወርልድ ፕሮብለሞች አሉ። ሰዎች የሚጠይቋቸውን ክላይንቶች አይዲዎች ስለሚቀያየሩ ያንን ነገር ኤክስፒሪየንስ የምታደርጉት እዛ ነው። ስለዚህ አይ ቲንክ በጣም ከባድ የተባለ ወይም ቀላል የተባለውን ፕሮጀክት በጥሩ ሁኔታ ለመጨረስ ሞክሩት።
ቀላልም ሆነ ከባድ በጥሩ ሁኔታ በምትችሉት አቅም ከጨረሳችሁ ያንን ፕሮጀክት ኢቨን ረዝሜያችሁ ላይ ብታስቀምጡት ሰው ያንን ነው የሚፈልገው። ኔክስት ስትመረቁ ለመቀጠር ምን ሰርታችኋል ማለት እና ምን ተምራችኋል አትባሉ፣ ምን ሰርታችኋል ነው የሚባለው ብዙ ጊዜ። ምክንያቱም የተማራችሁት ሳይሆን የሰራችሁትን ነው ማየት የሚፈልጉት ሰዎች። ስለዚህ ኢንተርን ላይ የምትሰሩት ፕሮጀክት ኢትስ በጣም ኢምፖርታንት ሶ ዱ ዛት ኢምፖርታንት ነው በደንብ። እሺ ቴንክ ዩ። እሺ ያ አንሚት ማድረግ ይችላል just to not disturb others. Okay so ኤን ብቻ የሆነ ፕሮፋይል አይቻሉኝ። Okay Kaizen no? I don't know. You can speak. If you have any more questions, like raise your hand, please. Okay, just a student. I saw your hand. Unmute argyallo. Speak. Can you speak? Okay, someone. Yes. Continue. ስለ AWS ትንሽ አንስተ ነበርና ባክኤንድ ዲቨሎፐር ስቶን AWS አንተ ስኪል ላይ መኖሩ ማለት ማንዳቶሪ ነገር ነው ወይስ ተጨማሪ ነገር ኦፖርቹኒቲ ከፍትልሃል ነው? ይሄን ጥያቄ መጀመሪያ። ሁለተኛው ደግሞ AWS እንዴት ነው የምናገኘው? አይ ቲንክ ፔድ ነው መሰለኝ። እንዴት ነው ከዚህ ሆነን እሱ መውሰድ የምንችለው? ሶ የመጀመሪያው AWS በጣም ኢምፖርታንት አሁን ላይ፣ ምክንያቱም የተሰሩት ነገሮች ክላውድ ላይ ዲፕሎይ ስለሚደረጉ የክላውድ ኮንሰፕት እንዲኖራቸው ይፈልጋሉ ሰዎች። ስለዚህ አሁን ላይ ኢትስ ናት ኢቨን አዲሽናል በጣም የሆነ አስፈላጊ ነው ብለው ከሚያምኑት ሰዎች እየበዙ ነው ማለት ነው። ስለዚህ አይ ቲንክ በጣም አስፈላጊ ነው። አይ ኖ ኢትዮጵያ ውስጥ ሆኖ በጣም ይከብዳል፣ ግን ብዙ ጊዜ እኔ አሁን እንዳንተ አይነት ሰዎች ሲጠይቁኝ ማየው የሚገርመኝ እኔ አሁን ላስት በፊት ላይ AWS አካውንት ጊቭ አዌይ ያልኩ ስል ብዙ ሰው አይሳተፍም። ላይክ AWS አካውንት አክቲቬት አድርጌ እሰጣቸዋለሁ ጀስት ፓርቲሲፔት የሆነ ሃከር ላይ፣ ምክንያቱም ኢንሴንቲቭ እንዲኖረው በሚል ማለት ነው። ስለዚህ አይ ቲንክ ኢትዮጵያ ውስጥ ሆኖ ለማግኘት you have to have a ዶላር ሊኖራችሁ ይገባል። አንደኛው የመጀመሪያው ወይ ፓዮኒየር ነው። ሁለተኛው ፒፕል የሚባል አለ the easiest way so ፒፕልን እንትን ካረጋችሁ በኋላ ፒፕል የሚጠቀም ሰው it's just $5 ብቻ ላክልኝ በኢትዮጵያ ብር ልክፈል ብትሉት እና ያንን $5 ለአመት መጠቀም ትችላላችሁ። ሌላ ብዙ አክቲቪቲ ያደርጋችሁ፣ ምክንያቱም AWS እስከ አመት ፍሪ ነው፣ ለአንድ አመት ፍሪ መጠቀም ትችላላችሁ። ስለዚህ አይ ቲንክ ብታስቡበትና እንደዚህ አይነት ኩዌስችኖችን ራይዝ ብታረጉ የአካውንቶቻችሁን ቬሪፋይ አድርጋችሁ ሰዎች ጋር ሪች አውት ብታረጉ በጣም it's not very difficult ብዬ አስባለሁ። ስለዚህ I think the problem is reach out አለማድረግ ወይም ደግሞ ይሄንን ኢቨን ኮንሰርን ሬዝ አለማድረግ ያስባል። ኦኬ ግን እንትኑ ሰርቲፊኬቱም እንደዛው ፍሪ ነው? ሰርቲፊኬቱ not free። ያ ሰርቲፊኬቱ እንትን አይደለም። ኦኬ እንደ ኮርስ ሁሉም ሰው አይጠይቅም ሰርቲፊኬቱ። ስለዚህ ሰርቲፋይድ ለመሆን አሉ ፍሪ አሁን ድረስ ፍሪ የሚሰጡ እንትኖች አሉ። ስለዚህ ኢትዮጵያ ውስጥ ለራሱ ብዙ አሉ። ትሬን አድርገዋችሁ ፍሪ ይሰጣችኋል። ኦኬ try to get the opportunity reach out ማድረግ ፐብሊሳይዝ ማድረግ እንደዚህ አይነት ነገሮችን ሰዎች የሚረዷችኋል ብዙ ጊዜ አይቻለሁ። ኦኬ ለአሁን ጀስት ሰርቲፊኬቱን ማግኘት ባንችልም ኮርሱን ግን መውሰዳችን በጣም እንትን ነው ማለት ነው። yes ኮርሱ ፍሪ ነው። it's just ፈተናውን አልፈ ሰርቲፊኬቱ ነው ኤክስፔንሲቭ 150 ነው 120 ነው። ኦኬ ኮርሱን ማግኘት የምንችለው እዛው እነሱ ፕላትፎርም ላይ ነው መሰለኝ። ዩቲዩብ ላይ ማግኘት ይቻላል። everything is on YouTube by the way. Okay thank you አመሰግናለሁ ነበር። Okay go ahead you can unmute yourself ሌሎችን ላለመረበሽ። ትንሳኤ አስቻለው you can speak. I saw your hand. ይሰማ? Yes
ኦኬ 3 ጥያቄዎች አሉኝ። የመጀመሪያው ፕሮግራሚንግ ላንጉጆችን እንዴት ነው የመረጥክ? ለምሳሌ አንተ ፓይተን ጋር ነው ይመስለኛል ሞር ኤክስፒሪየንስ ሊሆን ከሆነ እንዴት ፓይተን መረጥከው? ሌሎቹ ጃቫስክሪፕት ምናምን አለ ፕላስ ደግሞ ፍሬምወርኮችን ጭምር ፍሮንቲንግ ላይ ለምሳሌ ከጃቫስክሪፕት አንፃር ብዙ ፍሮንቲንድ ፍሬምወርኮች አሉና ከምን አንፃር ነው የመረጠ? ባክኤንድም ለምሳሌ ከጃቫስክሪፕት እና ከፓይተኖች ፒኤችፒም አለና እንዴት ነው የተሻለውን ፕሮግራሚንግ ላንጉጅ መምረጥ የምንችል የሚለውን አንድ ጥያቄ አለ። ሁለተኛው ደግሞ ስለ ሰርቲፊኬት ነውና ሰርቲፊኬት ምን ያህል ቫልዩ አለው? ማለት አብዛኛውን ጊዜ ፕሮጀክት ምናምን ይባላልና ሰርቲፊኬትስ ምን ያህል ቫልዩ አለው? ብዙ ጊዜ ሰርቲፊኬት ማግኘታችን ምን ያህል ለስራ እንትን ይረዳናል? እኔ ዴም ላይም ኮርሴራ ላይ ሌላም ላይ ሰርቲፊኬቶች አሉና ከነሱም አንፃር ቅድም ስለ ኤደብሊውኤስ ታወራ ሰምቻለሁ። ሶስተኛው ደግሞ ስለ ፍሪላንስ እና ስለ ሪሞት ጆብ ትንሽ ኤክስፔሪየንስ ምናምን ካለክ ስለሱም ብትነግረን የተሻለ ነው። ያው ከፍሪላንስ በተጨማሪም ደግሞ ሀገር ውስጥ ላይ ስላሉ ሶፍትዌር ዴቨሎፕመንት ምናምን ጆቦች ስለነሱም ብትነግረን። አመሰግናለሁ። ኦኬ የመጀመሪያው ጥያቄ ፕሮግራሚንግ ላንጉዌጅ እንዴት መረጥ ነው? ፕሮግራሚንግ ላንጉዌጅ ለመምረጥ አይ ቲንክ እኔ 2-3 ላንጉዌጆችን ሞክሬያለሁ። ለምሳሌ የመጀመሪያ ላንጉዌጅ ፓይተን ነው። ከዛ C++ ተማርኩኝ፣ ከዛ ጃቫ፣ ከዛ PHP። ግን ከሁሉም C++ እና ፓይተንን በጣም ወደድኩኝ። ከዛ ሁለቱን ስታወዳደሩት እኔ ፓይተንን መረጥኩት because like it's easier and ሁለተኛ ደግሞ ብዙ ነገር የተሰራበት ነበር በሰዓቱ። ስለዚህ ያንን መረጥኩኝ። ይሄ የሆነ የፐርሰናል እንትን ነው። it's just ፕሮግራሚንግ ላንጉዌጅ ከፕሮግራሚንግ ላንጉዌጅ ቀይራችሁ የምታውቁት ነገር ነው። ስለዚህ አይ ቲንክ ፐርሰናል ፌቨሪት ልበለው። እኔ በማርኬት ስለማላምን ማርኬቱ ጃቫስክሪፕት ስለሚፈልግ ጃቫስክሪፕት መማር አለብኝ የሚለውን ነገር አላምንም። ለዛ ነው። ግን it's just የእናንተ ምርጫ ነው። ይሄ ማርኬቱን ተከትሎ መሄድ ወይም ደግሞ ፕሪፈረንሳችሁን ተከትሎ መሄድ የራሳችሁ ምርጫ። ሁለተኛው ሰርቲፊኬት ይጠቅማል ወይስ አይጠቅምም? ሰርቲፊኬት ዴፊኒትሊ ይጠቅማል። ግን ሰርቲፊኬት ብቻ ኖሮ ስኪሉ በደንብ ከሌለ ጥቅም የለውም። ምክንያቱም አት ኤንድ ኦፍ ዘ ዴይ ያ ሰርቲፊኬት የሚያሳየው አንተ ታውቃለህ ብለው ነው እና ያ አንተ ታውቃለህ የሚለው አሰምሽን ከክላይንቶች ኤክስፔክቴሽን ይኖረዋል። ስለዚህ እውቀቱ ከሌለ ሰርቲፊኬቱ ብቻ ካለ ጥሩ ፖዚሽን ላይ ላትሆን ትችላለህ። ስለዚህ ሰርቲፊኬሽን ዴፊኒትሊ ይጠቅማል። አይ ካን አሹር ዩ ራስህንም ፕሮሞት የምታደርግበት አንዱ ወይ ነው ሰርቲፋይድ ነው። ስለዚህ ዴፊኒትሊ ሰርቲፊኬት በደንብ ይጠቅማል። ሶስተኛው ፖይንት ፍሪላንስ ወይም ጆብ ማርኬት የሚለውን በሰፊው ነው ማወራበት። ስለዚህ በሌላ ቀን መልስላለሁ ይሄንን። አይ ሆፕ ወይ ኔክስት ዊክ ወይ ደግሞ some other days በደንብ ሙሉ ሴሽን ይዘንለት እናወራለን። ምክንያቱም ተደጋጋሚ ጥያቄ ነው፣ በተደጋጋሚ ጊዜ መልሼዋለሁ። it's just repetitive የሆነ ስለሆነ እና ሌላ ጊዜ እናወራለን። ኦኬ I saw some hands ሙስሊማህ የሚባል ማውራት ይቻላል? Okay, so another hand የሆነ ስም የሌለው ፕሮፋይል ነው። ኦኬ በቃ okay, so anybody have any question before we move on? አንድ ጥያቄ Go ahead. አሁን የነገርከን ኤችቲኤምኤል ፍሮንቲንግ ላይ ያሉ እንትኖች አሉ። ፕሮግራሚንግ ላይ ወይም ደግሞ ዌብ ዴቨሎፕመንት ላይ መማር አያቆምም መቼም እና እንዴት ነው ለምሳሌ አንድ ሰው ስራ ላይ ከሆነ ወይ ደግሞ የሆነ ኢንተርን ላይም ከሆነ ሌላም እየሰራም ከሆነ
አንድ ፕሮግራሚንግ ላንጉጅ ላይ ፎከስ አድርጎ እየሰራ በዛ ፕሮግራሚንግ ላንጉጅ ላይ ወይም ደግሞ ዌብሳይት ዴቨሎፕመንት የምንሰራበት ላንጉጅ ላይ እየሰራ እንዴት ነው ሌላ መማር የሚችለው? በአንድ ጊዜ አንድ ነገር ላይ ፎከስ አድርጎ መስራት ይሻላል ወይስ ደግሞ ያንን ከጨረሱ በኋላ ይሻላል ወይስ ሌላ መማር ይሻላል ወይስ ደግሞ በአንድ ጊዜ ቢያንስ ሁለት ለምሳሌ ጃቫስክሪፕት የተማረ ሰው ከዛ ሪአክትን የተማረ ሰው ኔክስት ጂኤስን አብሮ ማስኬድ ይችላል ወይስ ይሄኛውን ከጨረሰ በኋላ ነው ወደ ሌላ መሄድ የሚሻል? የትኛው አፕሮች ነው ለመማር የትኛውን አፕሮች እንጠቀም የሚለውን እዚህ ነገር እንደዚህ። ኦኬ ሶ እኔ ራሴ ስማር የማደርገው ምንድነው ዋን ስታፍ አት ታይም ነው የምማረው፣ አልቀላቀልም ብዙ ጊዜ። ስለዚህ አንድ ስታፍን ወስደን በአንድ ጊዜ ብቻ ነው የምማረው ማለት ነው። ሌላኛው አንድ ሰው እንዴት ነው አድቫንስ ወይም ደግሞ ፎከስ አድርጎ እንዴት አንድ ነገር መማር የሚችለው ማለት ነው። I think it's just you go search and you learn whatever they put on the internet, right? አንተ የሆነ ሰዓት ማለት ቢግነርስ ካልሆንክ ድረስ መማር እንዴት መማር እንደምትችል ዴፊኒትሊ ማወቅ ትችላለህ። ስለዚህ የመጀመሪያው ስራ ማድረግ ያለብህ ነገር ዶንት ወሪ አባውት ዛት። አሁን ላይ እሱ ቦታ ላይ ካለህ እና መማር ከከበደ ሜቢ ላይክ ፎከስ ኦን ዋን ቲንግ። ሪያክት የምትማር ከሆነ ሪያክት ተማር። ኔክስት ጄስ የምትማር ከሆነ ኔክስት ጄስ ፎር አ ዊክ ፎር አ ማንት በደንብ ተማረው። ሶ ፎከስ ኦን ዛት። ሌላኛው አንድ ነገር እኔ እዚህ ጋር መጨመር የምፈልገው ነገር if you are not on that position like don't worry. ለምሳሌ እናንተ እንዴት ነው አድቫንስ ማድረገው ብላችሁ ቢጊነር ሳትማሩ አታስቡ እና ራሳችሁን አታስጨንቁ እና don't worry about the future. like learn what's on today. ግን ፊቸር ላይ ሆናችሁ ከሆነ እየጠየቃችሁ ያላችሁት እኔ ፐርሰናሊ ማድረገው I will learn one at a time. So I think that will answer your question. Thank you. እሺ አመሰግናለሁ። የኔ ጥያቄ ደግሞ ምንድነው ማለት ሲኬንስ እንዴት ነው ሮድማፕ? የተለያየ አይነት ሮድማፕ አለ ብዙ ጊዜ እንትን ለማድረግ እና ኮምፕሊት ለማድረግ ፉል ስታክ ማለት ነው። ሮድማፕ ክሊር የሆነ ማለት መጀመሪያ ኤችቲኤምኤል አለ፣ ከዛ ሲኤስኤስ አለ፣ ከዛ ጃቫስክሪፕት አለ፣ ከዛ እየቀጠለ ያለው ማለት ክሊር የሆነ ሮድማፕ እንድትነግረን አመሰግናለሁ። አይሰማም ድምጽህ I think ቻፕ I'm sorry. አሁን ይሰማል? አሁን ይሰማል። ኦኬ ሮድማፕ ዶት.sh ላይ ከሄዳችሁ በኋላ I think ባክኤንድ ላይ የሆነ ጥሩ የሆነ እንትን አለው ኢንፎርሜሽን አሉት። ይሄንን ስታዩ ለምሳሌ ይሄን ቢጫ መስመሮችን መከተል በጣም የተሻለ ነው። ለምሳሌ እዚህ ጋር ለርን ላንጉዌጅ ይላል። እዚህ ጋር መጀመሪያ ዋትስ ዘ ኢንተርኔት እንዴት ነው የሚሰራው የሚለውን እዚህ ጋር ብትማሩ ኖሌጁ ካላችሁ ጃምፕ ኦን የሆነ ቦታ ጃምፕ ለማድረግ ዶንት ለምሳሌ ላንጉዌጅ ምራጭ ፓይተን የምታውቁ ከሆነ ኦልሬዲ ጃምፕ ኦን ዲስ ቨርዥን ኮንትሮል ጊትን ተማሩ ይላል። ሶ ጊትን ስትማሩ የተለያዩ ሆስቲንጎች አሉ። ሪፖ ሆስቲንግ ኮዳችሁን ሆስት የምታደርጉበት ቦታ። ስለዚህ እነሱ ጊታብ አለ፣ ጊትላብ አለ፣ ቢት በኬት አለ፣ የተለያዩ ስላሉ ከነሱ ውስጥ አንዱን ምረጡ ይላል።
the next thing ምንድነው የተለያየ ኦኤስ ኖሌጆች ሊኖራችሁ ይገባል ትሬዲንግ ፕሮሰስ እንዴት ነው ኦኤስ አዮ ባውንድ የሆኑ ፕሮሰሶች ምንድነው ሲፒዩ እንዴት ነው ኮምፒውተር ማኔጅ ሜሞሪ ማኔጅ የሚያደርገው ሚለውን ነገር በደንብ አንደርስታንድ ማድረግ ከዛም በኋላ ሪሌሽናል ዳታቤዞችን ማየት እዚህ ጋር ሪሌሽናል ዳታቤዞችን ማየት ማለት ይሆናል የተለያዩ ዳታቤዞች አሉ ሪሌሽናል ወይም ደግሞ ነን ሪሌሽናል ሊሆኑ ግን መጀመሪያ ሪሌሽናልን አንደርስታንድ አሉ ይሄንን አንደርስታንድ ለማድረግ ስለሚረዳችሁ ስለዚህ መጀመሪያ ፖስትግሬስ ሊሆን ይችላል ማይስኩዌል ሊሆን ይችላል ሶ አንደርስታንድ what's postgres ምንድነው ሲኩዌል ዳታቤዝ የሚለው what's query እንዴት ነው postgres ዳታቤዝ query የሚደረገው እንዴት ነው ቴብል ክሬት የሚደረገው እንዴት ነው ዳታቤዝ ክሬት የሚደረገው የሚለው ሮውን በደንብ አንደርስታንድ ብታደርጉት ከዛም በኋላ ኖ ሲኩዌል ላይ ስትሄዱ ኖ ሲኩዌልን አንደርስታንድ ለማድረግ ሲኩዌል ኖሌጅ በደንብ አስፈላጊ ነው ብዬ አስባለሁ ከዛ ውስጥ የተለያዩ አሉ ኖ ሲኩዌል ዳታቤዞች ስለዚህ it depends on the knowledge current ያላችሁ ሶ እዚህ ጋር እንደምታዩት ዶክመንት ዳታቤዞች አሉ ታይም ሲሪየስ ዳታቤዞች አሉ ታይም ሲሪየስ ዳታቤዝ ማለት ታይሙ በደንብ አስፈላጊ የሆነበት ለምሳሌ ይሄ የሰው ልጅ የሰዓት ሄልዝ ሰዓቶች አሉ ለምሳሌ ታይም ሲሪየስ ዳታ ናቸው ምክንያቱም በዚህ ሰዓት ላይ የሃርት ሬቱ እንዴት ነበረ እና ሚሊዮን አንደርስታንድ ለማድረግ ለምሳሌ ሌላ ደግሞ የሆነ የሴኩሪቲ ምንድነው የፖሊስ እንትኖች ሲስተሞች ሞስትሊ ታይም ሲሪየስ ዳታዎች አሏቸው ሪል ታይም ዳታቤዞች ለምሳሌ ቻት ሲስተም ስትሰሩ ፋየርቤዝ በጣም ጥሩ ነው ኮለመን ዲቢስ እዚህ ጋር እንደምታዩት በጣም ብዙ አሉ እና እነሱን አንደርስታንድ ማድረግ እዚህ ጋር ከዛ ኦአርኤሞችን ማወቅ በጣም ጥሩ ነው ብዬ አስባለሁ ግን ያው ይሄንን አንደርስታንድ ስታደርጉት ይሄ ሲኩዌል የሰራችሁትን ሮ የሰራችሁትን ነገር ያቀልላችሁና ምን አሉ የሚለውን ነገር እዚህ ጋር በጣም አስፈላጊ ናቸው እነዚህ ብታውቋቸው ለምሳሌ ኦአርኤም ምንድነው ኦብጀክት ሪሌሽናል ማፒንግ ይባላሉ እነዚህ አሁን የዳታቤዝ ሮ ሲኩዌሎችን ወደ ፕሮግራሚንግ ላንጉዌጅ ፈንክሽን ኮል የሚቀይሩልን ናቸው ሌላኛው አሲድ ፕሮፐርቲ ይሄ አቶሚሲቲ ምናምን የሚያረጋግጥልን ይሄ አቶሚሲቲ ኮንሲስተንሲ አይሶሌሽን ዲዩራቢሊቲ ሚለውን ነገር ምንድነው አንደርስታንድ ማድረግ ትራንዛክሽን ዳታቤዝ ላይ ትራንዛክሽን ምንድነው ዋትስ ትራንዛክሽን n+1 ፕሮብለም ብዙ ጊዜ አንድ ሲስተም ስፒዱ በጣም ለስ ሲሆን n+1 ፕሮብለም ሊኖረው ይችላል ምክንያቱም ይሄ ፒትፎል በጣም ሳታስቡት የምትገቡበት ፒትፎል እና ይሄንን አንደርስታንድ ማድረግ ኖርማላይዜሽን ዳታቤዝ ኖርማላይዜሽን ፌለር ሞድስ እንዴት ነው እነዚህ ዳታቤዝ ላይ አንደርስታንድ ማድረግ ፕሮፋይሊንግ ፐርፎርማንስ ፕሮፋይሊንግ ለምሳሌ ፓይተን ስትጠቀሙ ሲ ፕሮፋይል ሊሆን ይችላል ዳታቤዝ ላይ እንዴት ነው ፐርፎርማንሱ ፕሮፋይል የምታደርጉት ፕሮፋይል ማለት አንድ ነገር ፐርፎርማንሱ የቱጋ ነው ያለው ለምሳሌ ይሄ ፈንክሽን ስንት ሰከንድ ፈጀ ይሄ እንትን ስንት ሰከንድ ፈጀ የሚለውን ፕሮፋይል ማድረግ ማለት ነው ሶ ይሄ ስኬሊንግ ዳታቤዝስ ኢንዴክስ ማድረግ ዳታቤዝ ኮለመኖችን ዳታ ሪፕሊካ አንድ ዳታቤዝ ብቻ አንዳንዴ ላይጠቅማችሁ ይችላል ምክንያቱም ለምሳሌ ጉግልን ብታዩት አንድ ዳታቤዝ ብቻ የሁላን ዳታ አይዝም ስለዚህ እንዴት ነው ዳታ ሪፕሊኬት የሚደረጉት ሻርዲንግ ስትራቴጂ የሚለው አለ ያን አድቫንስ እየሆነ ይመጣል ይታያችኋል እና ኢትስ በጣም ሎንግ ሊስት እና ይሄ በጣም የተሻለ ነው ብዬ አስባለሁ ይሄንን ነገር አንደርስታንድ ማድረግ ይሄ በጣም አሜዚንግ የሆነ ሮድ ማፕ ነው ብዬ አስባለሁ so I hope it answers your question anybody else ወይም ጥያቄው ካልተመለሰ ማለት answer it again okay ተመልሷል thank you okay so anybody have any questions ኦኬ እኔ መጠየቅ ፈልገው እኔ ቅርብ ነው የገባሁት ይጠይቃል ግን ሞር ማወቅ ፈልጌ አሁን
አርቲፊሻል ኢንተለጀንስ በደንብ ኮድ እየጻፈ ነው እና አዲስ ጀማሪ ለሆኑ ኮምፒውተር ፕሮግራመሮች እንዴት ነው ሞር ኢንፍሉዌንስ አያደርግም? አሁን ይሄን ያህል መጻፍ ከቻለ ኦልሞስት ከ4 ዓመት በኋላ ትልቁን ፕሮግራሞች ወይ አፕሊኬሽኖች መጻፍ አይችልም ወይ የሚለውን የመጀመሪያ ጥያቄ። ሁለተኛው ጥያቄ ደግሞ ዴታ ስትራክቸር አልጎሪዝም ስንፈትን ብዙ ጊዜ ኢንተርቪው ኩዌስችን ወይም ደግሞ ኮንቴስቶች ሲኖሩ ልክ እንደ ICPC C++ እና ጃቫ ሪከመንድ ያደርጋል። አሁን እኛ ሞር ፓይተን ላይ እየሰራን ያለን ሰዎች በእሱ እንዴት ነው ኢንተርቪው ማድረግ ሞር ኬፐብል መሆን ይቻላል ወይ በደንብ ኮድ ለማድረግ? ፕላስ ደግሞ ሊንክድ ሊስት አይ ቲንክ አቬሌብል አይመስለኝም ፓይተን ላይ C++ ላይ እና ጃቫ ላይ ይሰራል ይመስለኛል እና እሱን ትመልስልን ማለት ነው። Okay, so አዲስ ጀማሪ ፕሮግራመሮች please don't worry about AI will not replace developers ረጅም ጊዜ hopefully ያንን ነው የማምነው። ምክንያቱም AI have በጣም ሎንግ ወይ ይቀረዋል። አሪፍ እየሰራ ቢሆንም ዴቨሎፐሮችን ሪፕሌስ የማድረግ አቅም ላይ የደረሰ አይመስለኝም። ግን እኔ መመክራችሁ AI አትጠቀሙ ስትማሩ። ምክንያቱም AI ዲፔንደንት ዴቨሎፐሮች የሚፈልግ ሰው የለም። ስለዚህ ዶንት ላይክ AIን በደንብ አትጠቀሙ ስትማሩ። እንዲያግዛችሁ ምናምን ባታረጉት የተሻለ ነው። ሌላኛው ኩዌስችን እንዴት ነው ፓይተን የምትጠቀሙ ሰዎች ላይክ ኮምፒቲቲቭ ፕሮግራሚንግ ላይ ምናምን የሚለው ነገር I think that question እኔ ጠይቄው አውቃለሁኝ ግን it's not a problem ፓይተን መጠቀሙ ምንም አይነት ፕሮብለም የለውም so just use whatever you want ኮምፒቲቲቭ ፕሮግራሚንግ ላይ ሰዓት ምናምን የሚለው ነገር ያ ያለው መቼ ነው ICPC ላይ ብቻ ነው ከዛ ውጪ ይሄ ሰዓት እንትን የሚያስቸግር ወይም ደግሞ የሆነ ታይም ሊሚት ኤክሲድ የሚያደርግበት it's not gonna be your problem ለረጅም ጊዜ so don't worry about that much ሌላኛው linked list available አይደለም ያልከኝ linked list is not a data structure it's just a concept so you can't build your own linked list in Python you just use like a pointer የሌለው Python ላይ C++ ላይ ያለው pointer so you don't need a pointer I mean you still need it then you can store your linked list in Python please go check out እንዴት መስራት እንደሚቻል class node class which መስራት በጣም ቀላል ነው ስለዚህ it's possible I think ይሄንን questionዎችን የምንጠይቀው የሆነ ቢግነር ላይ የሆነ ስንጀምር አካባቢ ነውና it's good to know these things it existed ስለዚህ like on future you will know it I hope ወይም ደግሞ ዛሬ ማታም ሰርች አድርገህ ልታውቀው ትችላለህ so hopefully this will answer your question I saw a couple of questions and raise it hand so shalom meet your profile አለ okay ይሰማል go ahead thank you የኔ ጥያቄ ጀማሪ ለሆነና ዌብ ዴቨሎፕመንትን ካሁኑ ለጀመረ ሰው ምን ያክል ጊዜ ይፈጅበታል ትላለህ ላይክ ራሱን አውጥቶ ወደ ስራም ለመግባት ፍሪላንስም እንግዲህ የቅድም ጥያቄ ሊመሳሰል ይችላል ግን እዛ ለመድረስ ምን ያክል ጊዜ ይፈጅበታል ትላለህና ካንተም ኤክስፒሪየንስ አንፃር የመጀመሪያ ስራ ስትሰራ እሱን ትንሽ ብትነግረን okay so ይሄ ጥያቄ እንትን ነው I think it's ከሰው ወደ ሰው ይለያያል ለምሳሌ አንተ አንድን ማራቶን ለመጨረስ ስንት ሰዓት ይፈጅብሃል ሃይሌ ስንት ሰዓት ይፈጅበታል የሚለው ጥያቄ ነው እየጠየቀኝ ያለው ለኔ so it's just depend on your performance ቶሎ መተማር ከሆነ እውነት within like 3 months ሁላ ለስራ ብቁ ልትሆን ትችላለህ ማተው ከሆነ ደግሞ ከዛም ደግሞ ልትፈጅ ትችላለህ ይሄ ማገዶ የሚፈጅ የሚባለው አይነት ነገር የለም I think it's a ከፐርሰናል ፐርስፔክቲቭ የተለያየ ነው so በእኛ ጊዜ ፍሪላንስ የሚባለው ነገር እኔ
ግቢ 4ኛ ዓመት እስከሆን ድረስ አላውቅም ነበረ። ሶ እስከ 4ኛ ዓመት ድረስ ፍሪላንስን ሳላስብ ፕሮግራሚንግን እየሰራው ነበር ማለት ነው። ሶ አይ ውድንት ኖ ስንት ዓመቴ ላይ ስንተኛ ዓመት ላይ ወይም ደግሞ ስንት ጊዜ ከሰራው በኋላ ለስራ ነው። So I hope this will answer your question. አዎ ተመልሶልኛል። ከዛስ በኋላ ግን አሁን ጥሩ ስኪል ላይ ከደረስክ በኋላ ፔዩ ወይም ደግሞ በቃ የምታገኘው እንትን ጥሩ ነው ብለህ ታስባለህ? ከሌሎች ስራዎች አንጻር ሪዋርድም አለው ብለህ ታስባለህ? የብዙ ዓመት የሰራኸው የተለማመድከው ጥሩ ስኪል ካለ በኋላ ማለት ነው። Okay. Yeah. So let me disclose one thing. እኔ ዩኒቨርሲቲ ተማሪ ያለው 4ኛ ዓመት ላይ ሲጀምር $10 ነበር እየተከፈለኝ የነበረው አጀማመር ላይ መጀመሪያ አካባቢ ማለት ነው። ሶ ያ $10 ማለት ትልቅ ዋጋ ኖሮት አይደለም በዛ ሰዓት። ግን አፍተር አይ ኢምፕሩቭ የሆነ ሰዓት ላይ 5ኛ ዓመት ስገባ ስቲል እየሰራው ነበር እዛ ፊልድ ላይ I was getting paid ከ100,000 ብር በላይ ማለት ነው በብር ስንቀይረው። የሆነ ሰዓት ላይ የሆነ እስከ $4,000 ሰራ ነበር እና it is rewarding የሆነ የኮምፒውተር ሳይንስ ፊልድ ነው ማለት ነው። So I think it's very rewarding. All right. Thank you. Okay. ጉዲሳ እጅህን አውጥተሃል። You can speak. Okay. So if there is no question anymore, let's move on. Kalam, let me wait one minute. Okay. Jordi, you can speak. Okay. So let me continue. I hope you. Hello. Okay, you can speak here. Hi, Choppy. እንትን የኔ ጥያቄ እንትን ጋር ነበረ ጊትስ እና ጊትሀብ ጋር የተያያዘ እና ጊት ወርክ ፍሎ እንዴት እንደሆነ ብታስረዳን ነበር። ኦፊሻሊ ካምፓኒዎች እንዴት እንደሚያደርጉ ቲም ላይ እና ለምሳሌ ክራድ የሆነ አንድ ስትሰራ ብራንች ፈጥረህ እንዴት ነው ፕሮሰስ የምትሆነው አይዲያ ነገር ብታስረዳኝ ነበር ይችል ከሆነ። Okay, I think it's a little bit out of scope. Again, so ይሄ ጊት እንዴት ነው የሚሰራው? You have to understand ጊት የሚለው ነገር እዚህ ጋር ይመጣል። So ለምንድን ነው ብራንች ነው የምናደርገው? ከአንድ ብራንች ብቻ ለምን አንጠቀም የሚለውን ነገር to understand what does it mean even branch የሚለውን ነገር I really suggest you to understand ጊት ሁላ ኮርስ ብትወስድ በጣም የተሻለ። ምክንያቱም ይሄ እንደዚህ ሎው ሃንጊንግ ፍሩቶች ኮንሰፕቶችን አሁን ላይ ዝም ብለን እያደባበስን የምናልፍ ከሆነ በኋላ ላይ it's going to be a really pain ማለት ነው። ሶ ጊት ብራንች የምናደርገው አንድን ስቴት የሜን የተባለውን ወይም ደግሞ የፕሮዳክሽን ሰርቨር ስቴት ኮራፕት ላለማድረግ ምንድነው የምናደርገው? የተመሳሳዩን ሚረር እናደርግና ብራንች አውት እናደርጋለን። ያ ማለት ከየሆነ ብራንች ሌላ ብራንች እንፈጥራለን። ሶ እዛ ላይ የፈለግነውን ነገር አድርገን ቴስት አድርገን ፊቸሩን ሰርተን ካበቃም በኋላ ቴስት አድርገነው ካበቃም በኋላ ምን እናደርጋለን? ፑል ሪኩዌስት ክሬት እናደርጋለን። ምን ማለት ነው? ብራንች አውት ያደረግነውን ነገር መርጅ ለማድረግ ማለት ነው። ሶ ይሄ የሚያስፈልገው አንዳንዴ ፕሮዳክሽን ሰርቨር ላይ እቃቃ እንጫወትበት። ስለዚህ we have to branch out ከዛ ላይ የሆነ ስቴዲ የሆነ ጉዞን ላለመበጥበጥ ብራንች አውት ታደርግና የፈለግከውን ነገር አድርገህ ኪዮስ ፈጥረህበት ዋትኤቨር ብሎ አድርገህ በቃ የምትሰራውን ሰራርተህ ቴስት አድርገህ ከጨረስክ በኋላ ፑል ሪኩዌስት ክሬት ታደርጋለህ። when you create a pull request ብዙ ጊዜ ቴስቶች ይኖራሉ። ቴስቶች ፌል ካረጉ ስቲል እዛ ፑል ሪኩዌስቶች ላይ እንደገና ድጋሚ አፕዴት ታደርገዋለህ። ሶ ያ ፕሮሰስ አንቲል ቴስት ፓስ እስኪያደርግ ድረስ ብራንች በስርዓት እስከሚሰራ ድረስ
ከሰራህ በኋላ ቴስት ይደረግና ያ ቴስት ካለፈ የሲኒየር ዴቨሎፐርህ ሪቪው አድርጎት ኮዱን ኢምፕሩቭ የሚደረግ ነገር ኢምፕሩቭ አስደረጉ ሁሉ ነገር ከጨረሳችሁት በኋላ if he says he like it looks good መርጅ ይደረጋል ከፕሮዳክሽን ጋር ማለት ነው። so git pipeline ሳይሆን ያው it's not a huge thing by the way like git መርጅ እንትን ብራንች ታረጋለህ ትሰራለህ git pull request create ታረጋለህ GitHub ላይ ከዛ መርጅ ይደረጋል that's it your life continues with this cycle ማለት ነው። ኦኬ ሶ መርጅ የሚደረገው ወደ ለምሳሌ ዴቭ ብራንች ላይ ምናምን እንደዛ ይሆናል ማለት ነው። ያ ዴቭ ብራንች ላይ መርጅ ይደረጋል ያ ዴቭ ብራንች ቴስት ይደረጋል ላይቭ ላይ if there is any problem bug create ይደረግለታል ያ ፕሮሰስ ሙቭ ኦን ካረገ በኋላ ያ ፊቸር በሙሉ በስርዓት የሚሰራ ከሆነ ወደ ፕሮዳክሽን ብራንች እንደገና ፒአር ክሬት ይደረጋል ከዴቨሎፕመንት እዛ መርጅ ይደረጋል ያ ፒአር መርጅ ሲደረግ most of the time automatic deployment አለ whenever there is something and commit ሲኖረው ዲፕሎይ እንዲደረግ ሴትአፕ ስለሚደረግ ሶ ላይክ ብራንቹ ይደለታል ያን የፈጠርከው ወይስ እንዴት ነው ብራንቹ ይደለታል? Yeah, most of the time ብራንች ይደለታል አንዳንድ ካምፓኒ ኪፕ የሚያደርግ ካለ it's okay ግን ብራንች ይደለትም አልመደለትም ይችላል። ሶ አሁን ፒአር ሌት ቢሆን አዲስ ብራንች ፈጥረ ነው እንትን የምትለው ፒአር መርጅ ሳይደረግ ገና ፕሮሰስ ላይ ነው ግን አንተ ሌላ ስራ መስራት አለብህ። ስለዚህ ያ አዲስ ብራንች አድርገህ እሱ ላይ መስራት ብራንች ስትፈጥር ደግሞ ከራስ ሳይሆን ከዴቨሎፕመንት ያው ከራስ አንዳንዴ ብራንች አውት ልታረግ ትችላለህ። አንዳንድ ፊቸሮች ዲፔንደንት ይሆናሉ። አሁን የምትሰራው ፊቸር ላይ ዲፔንድ የሆነ ሌላ ፊቸር ከሆነ ከራስ ብራንች አውት ታረግና ግን ሁሌም ቢሆን አፕ ቱ ዴት እንዲሆን የግዴታ ሁሌ መርጅ ማድረግ አለብህ። ትችላለህ። አንዳንዴ እንትን እኔ ነው እንደዛ አደርጋለሁኝ መርጅ ኮንፍሊክት ላለመፍጠር ፒአሩ እንትን ገና እንትን ካልተባለልህ ያ ምን አጠብቅም አንድ እንትን አፕሩቭ እስኪደረግልህ አጠብቅም ሌላ ስራ ካለ ሌላ ፊቸር ትቀጥላለህ። ሌላ ጊዜ በደንብ እንትን ብንለው ደስ ይለኛል። ቴንክ ዩ። ኦኬ anyone is speaking unmute Tarek. Okay Abena you have a question maybe ማውራት ይቻላል ይሰማል ጉዲ እዚህ ጋር አንድ ሰው continue ኦኬ ጥያቄ እኔ ያው ዌብ ዲቨሎፕመንት ላይ የሆነ ፍሬምወርኮች እንደዚህ ኢንዱስትሪ ሌቨል ፍሬምወርኮች እንደ ሪአክት ምናምን ከተማርኩ በኋላ አሴ ፍሮንት ኢንድ ዲቨሎፐር የሆነ ፖርትፎሊዮ አዘጋጃለሁና አብዛኛው ልምድ ያውን ፍሪላንስም ሳይሆን እንደዚህ ዲስኮርድ ኮሚኒቲ ላይ ቴሌግራም ላይ ዝም ብሎ ሲምፕል ፍሪላንስ ስራዎችን ነውና የሰራሁት ፖርትፎሊዮ ላይ ፕሮጀክቶችን ሳስቀምጣውን አብዛኛው .net ሊፋይ ኦር .versal ምናምን አይነት ነገር ነውና አንዳንዴ ያው የሚያስቸግር ነገር አለ ታውቃለህ። ሌላ ፕሮጀክት አሁን እንደዚህ ኢንዱስትሪ ሌቨል ፕሮጀክት አድ ማድረጉ አሁን ጁኒየር የሆንኩም ይመስለኛል ታውቃለህ። ብዙ ጊዜ ሪጀክት ለመደረግ ምክንያቱም ይሆን ይመስለኛል ፖርትፎሊዮ ላይ ኔትሊፋይ አይነት እዚህ ሆቢ ፕሮጀክቶች መብዛታቸውና ኢፌክት አለው ወይ ዛት ማች አሁን ኖርማል የሌላ ሰውንም ቢሆን ፕሮጀክት ባለው ያው ተፈተናለህ ብዙ ጊዜ ሪጀክት ስትደረግና ስለዚህ ነገር ትንሽ ብታወራ ብዬ ነው ፖርትፎሊዮ ፓርት ላይ ማለት ነው። I think it's totally fine like ያ ፕሮብለም ይሆናል ብዬ አላስብም። ሲጀመርም አንድ ኤክስፒሪየንስ የሆነ ዴቨሎፐር ፕሮዳክሽን ሌቭል የሆነ ነገር ብዙ ጊዜ አያስቀምጥም። ኤክስፒሪየንስ ላይ ሊቀመጥ ይችላል ግን ያው ኤክስፒሪየንስ በፍሪላንስ ከሆነ it's okay that happens so የሰራቸው ፕሮጀክቶች ፕሬዘንተብል መሆናቸውን አረጋግጠህ ያንን ፕሬዘንት ማድረግ ነው። like not everybody looking for a magician መስራት መቻለን ብቻ የሚፈልጉ ሰዎች ስላሉ I think አንድ አፕላይ የምታረግበትን ቦታ መምረጥ ሁለተኛ ፕሬዘንተብል ናቸው እንደ የሚለው ነገር አንደርስታንድ ታደርግ የተሻለ ነው።
So I think it's totally fine. ሶ ዛት ማች ጁኒየር አድርጎ ሰው ላይ ፕሬዘንት አያደርገኝም ማለት ነው። ቨርስል ላይ ወይ ኔትሊፋይ ላይ ዲዛይናቸው አሪፍ ሆኖ ማተር የሚያደርገው ያው ኳሊቲው ነው ማለት ነው የስራው። Quality and experience. I mean, if you don't have experience, ሰዎች ያው ብዙ ጊዜ እንትን አይሉም። So ፍሪላንስ የሆነ ቦታ ብለህ ስታስቀምጥ ላይክ ይሄ የቁጥ ስራዎች አይነት ነው አሁን እያልከኝ ያለ ዲስኮርድ ላይ ቴሌግራም ላይ እያልክ አይደለ? try to get የሆነ long term የሆነ ስራዎችን even if it is local ማለት ነው። that's why experience matter ሲያደርግ ይሄ ነው። local ቢሆንም at least you have something to put on your profile ወይም portfolio ላይ ስለዚህ ለዛ you need some like experience የሆነ ነገሮች ለዛ ነው ብዙ ጊዜ ሰዎች ሎካልም ስሩ መጀመሪያ የሚባለው። Okay. Thank you. Okay. Yeah. So let's move on. ወደ ቀጣይኛው እንዴት ነው ስፔሻላይዜሽን ላይ ስንደርስ አሁን ይሄኛው ለቢግነሮች little bit difficult ሊሆን ይችላል። ስለዚህ if you are not comfortable you can like drop on, it's okay. ወይም ደግሞ መስማትም ትችላላችሁ። it will give you an idea የሆነ ሰዓት ላይ ይሄን ነገር አስተውሻለሁ ምናምን ልትሉ ትችላላችሁ። so እንዴት ነው ስፔሻላይዜሽን ላይ ስንደርስ እንዴት ነው ስፔሻላይዝ የምናደርገው የሚለውን ነገር once you get the basics idea ፕሮጀክቶችን ሰራችሁ ፖርትፎሊዮአችሁ ላይ አስቀምጣችሁ ምናምንና the next step will be like understanding the core stuff like underneath የሆነ ነገር ከቨር ከተደረገው በታች ምን አለ የሚለው ነገር ስለዚህ first of all like ማውራት የምፈልገው ስለ containerization nowadays like almost like 80-70% of the application የሚሰራው production level ላይ containerized ተደርጎ ነው deploy የሚደረገው because it's easier containerize ታረጉት it's easier for you deploy የትም ቦታ ለማድረግ ለምሳሌ ዶከር ላይ አንድ አፕሊኬሽናችሁን ራፕ አፕ ካረጋችሁት ያንን ዶከር የትም ቦታ ዲፕሎይ ታረጋላችሁ ግን ዶከር ውስጥ ኦርኬስትሬት ካልተደረገ ያንን የትም ቦታ ዲፕሎይ ለማድረግ ምን ታረጋላችሁ በየቦታው ሴትአፕ ማድረግ አለባችሁ አንደኛው እሱ ሁለተኛው በጣም የሚጠቅመው ይሄ ፕሮዳክሽን አፖች ላይ it will like restrict ሀክ እንኳን ብትደረጉ restrict to that only containers ማለት ነው ስለዚህ የሆነ ለሴኩሪቲ ሲባል በጣም ይጠቅማል ማለት ነው so containerization ላይ ዶከርን እናወራለን ሁለተኛው ኩበርኔቲስ የምንለው ነገር ኦርኬስትሬሽን ይሄ የኮንቴነራይዜሽን ኦርኬስትሬት የምናደርግበት ምን ማለት ነው አንድ ለምሳሌ ኩበርኔቲስ እና ይሄ ቮይስ ኦርኬስትሬተሮች ምናምን በጣም የሚያመሳስላቸው ነገሮች ኮማንድ ኢንስትራክት ያደርጋል ያ ሰውዬ በእጁ የሆነ ዌቭ ያደረገ ኢንስትራክሽን የሚሰጣቸው ለዘፋኞቹ የሆነ ምን አይነት ሳውንድ እንዲዘፍኑ ምናምን እና ያንን አንድ ዶከር ኮንቴነራይዝ ካረግን በኋላ አንዳንድ ጊዜ አፓችን በጣም ፌመስ ሲሆን አንድ ሰርቨር ብቻ ላይ በቃል ይችላል ስለዚህ ይሄ ማለት ምን ማለት ነው ከዶከር አልፎ ከዶከር ያልፍና አንድ ዶከር ብቻ አላስፈልጋችሁ ይችላል አንድ ኢንስታንስ ኦፍ ሰርቨር ላያስፈልጋችሁ ይችላል ስለዚህ አንድ አፕሊኬሽን ሁሌም ቢሆን HTTP ኢንስታንስ HTTP ስቴትለስ ስለሆነ የትም ቦታ ዲፕሎይ ብታረጉት የትም ቦታ ዲፕሎይ ቢደረግ ይሄኛውን ሰርቨር ብቻ ነው የምፈልገው የሆነ ሰርቨር ሪኩዌስት የሚልበት ምክንያት ስለሌለው ምክንያቱም ስቴትለስ ነው እንዳልኳችሁ ሪኩዌስት ስቴትለስ ነው ለዛ ነው ሁሌም ቢሆን ሪኩዌስት ውስጥ የአውቶራይዜሽን ሴሽናችንን አታች ያደረገን የምንልከው እንዲያስታውሰን ሰርቨሩ እንዲያስታውሰን ወይም ደግሞ የሆነ አባታችሁ ወይም ደግሞ የሆነ የሚራሳችሁ ሰው ጋር ስትሄዱ ሁሌ እንትና እኮ ነኝ ብላችሁ ስትነግሩት ማለት ያ ማለት ፍሮንቲንዱ ሁሌም ቢሆን የአውቶራይዜሽን ቶከኑን ይዞ ወደ ባክኤንድ የሚሄደው ስቴትለስ ነው ሶ አንድ ሰርቨር ብቻ በቂ ስላልሆነ ብዙ ሰርቨሮች ያስፈልጉናል ለምሳሌ 10,000 ዩዘር አክቲቭ ዩዘር ካላችሁ እዛው ኢንስታንት በደንብ አክቲቭ ዩዘር ካላችሁ አንዳንዴ አንድ ሰርቨር ላይ በቃችሁ ይችላል
20,000 ሲኖራችሁ እና ምንድነው የምታደርጉት በዛ ጊዜ 2-3 ሰርቨሮችን ትጨምሩና ያንን ነገር ኦርኬስትሬት ለማድረግ ሁለት ዌዎች አሉ። አንደኛው አውቶ ስኬሊንግ ግሩፕ የሚባልና አውቶ ስኬሊንግ ግሩፕ እና ሎድ ባላንሰር ትጠቀሙ። አውቶ ስኬሊንግ ግሩፕ ለምን ይጠቅማል? አውቶ ስኬሊንግ ለምን ይጠቅማል? ሰርቨራችሁ በተጨናነቀ ቁጥር አዲሽናል ሰርቨሮችን እንዲጨምርላችሁ አውቶ ስኬሊንግ ግሩፕ ውስጥ አስቀምጣለሁ። ሶ እዚህ ጋር ነው ኮንቴነራይዜሽን በደንብ የሚጠቅም። ኮንቴነራይዝ ካረግነው አውቶ ስኬሊንግ ግሩፑ የሆነን ሰርቨር ኢንስታንት ካስነሳ በኋላ ያንን ሰርቨር ኮንፊግሬሽኑን ማስተካከል፣ ዩኒኮርን ኮንፊግሬሽን ማስተካከል ምናምን የሚሉትን ነገሮች ማድረግ አይጠበቅበትም። ምክንያቱም ኮንቴነሩን ብቻ ማስነሳት ነው የሚጠበቅበት። ስለዚህ ኮንቴነራይዝ ማድረጋችን በጣም ከፍተኛ ጥቅሙ እዚህ ጋር ነው ማለት ነው። ሶ አውቶ ስኬሊንግ ግሩፕ ምንድነው የሚያደርገው? ለምሳሌ 2 ሰርቨር ረን እያደረገ ከሆነ አፕሊኬሽናችሁ በጣም ያ ሰርቨር ከተጨናነቀ ላይክ ለምሳሌ 80-90% ሲፒዩአችሁ ከተጨናነቀ ምንድነው የሚያደርገው? አውቶ ስኬሊንግ ግሩፕ አንድ ሰርቨር ተጨማሪ ይጨምርና አውቶ ስኬሊንግ ግሩፓችሁ አንድ ሲጨምር ከሱ በፊት ያለው ምንድነው ሎድ ባላንሰር ነው። ለምን ማለት ነው? ሎድ ባላንሰር አንዳንዴ አንድ ሰርቨር ብቻ በጣም ይጨናነቃል። ስለዚህ 2 ሰርቨር ካላችሁ ባላንስ እያደረገ ያኛው ከተጨናነቀ ወደዚህኛው እንዲልክ ወይም ደግሞ ሰልፍ ካለ ሰልፉ የሚያስተባብርልን ሰው እንደማለት ነው አውቶ ሎድ ባላንሰር ማለት። ምክንያቱም ይሄ ሰልፍ ቢዚ ነው በዚህ ሂድ እያለ የሚልልን ሎድ ባላንሰር ነው። ስለዚህ ሎድ ባላንሰራችንን ኖቲፋይ ያደርገዋል ሌላ ሰርቨር ተጨምሯል፣ ስለዚህ ሪኩዌስት ሲመጣ ወደዚህኛው ምላክ ይሆናል። ሶ አውቶ ስኬሊንግ ግሩፓችን አንድ ሰርቨር አዲሽናል እንደጨመረ ኤልቢ ወይም ደግሞ አፕሊኬሽን ሎድ ባላንሰራችን ደግሞ ሁሉንም ሰርቨሮች የሚያውቃቸውን ሰርቨሮች ሁሌም ቢሆን ተጨናንቀሃል እንዴ ብሎ ያንን ኢንፎርሜሽን እየያዘ ኦኬ አልተጨናነቀም እያለ ለዚህ ይልካል ለሪኩዌስቱ ላልተጨናነቀው ማለት ነው። ሶ እሱ አንደኛው ሜተድ ነው። ሁለተኛው ሜተድ ደግሞ ኩበርኔቲስን ነው የምንጠቀመው። ኩበርኔቲስ አንድ እንደ ሎድ ባላንሰርም ያገዘናል፣ እንደ አውቶ ስኬሊንግ ግሩፕም ይጠቅመናል። ስለዚህ ኩበርኔቲስ ላይ ኩበርኔቲስ አውቶ ስኬሊንግ ግሩፓችንን ይጠቅማል። ቅድም እንዳልኳችሁ ሁሌም ቢሆን አውቶ ስኬሊንግ ግሩፕ ማለት አንድ ሰርቨር ሲጨናነቅብን ስኬል እንዲያደርግልን ወይም ደግሞ አዲሽናል ሰርቨሮችን እንዲጨምርልን የሚረዳን ቱል ነው። ሶ ኩበርኔቲስ ያ ሰርቨሮችን ኦርኬስትሬት የሚያደርግልን ነው እና ኮንቴነሮች ጋር ነው የሚሰራው። ብዙ ጊዜ ኩበርኔቲስ ዶከር ነው ብዙ ጊዜ የምንጠቀመው ኮንቴነራይዝ ለማድረግ ኩበርኔቲሳችንን። ስለዚህ ዋንስ ኩበርኔቲሳችንን ካስተካከለን በኋላ ሎድ ባላንሰሩን አውቶ ስኬሊንግ ግሩፕን አንድ ላይ ስለሚያደርግልን ኮንቴነራይዜሽን የሚለውን አይዲያ ማወቃችን ለእንደዚህ አይነት ነገሮች ይጠቅመናል የሚለው አንድ ስፔሻላይዜሽን ብታረጉበት አሪፍ ነው ብዬ አስባለሁ። ቀደም እንዳልኳችሁ ይሄ ሁላ ሲካሄድ ምን ላይ ነው የሚካሄደው? ክላውድ ላይ ነው። ስለዚህ ክላውድ ላይ እንዴት ነው ዲፕሎይ የሚለው ማወቅም አንድ ስፔሻላይዜሽን ነው። እዚህ ጋር እንደምታዩት ክላውድ ዲፕሎይመንቶች አሉ፣ ክላውድ ሰርቨሮች አሉ። እነሱ አንደርስታንድ ማድረጋችሁ ክላውድ ላይ ቨርቹዋል ፕራይቬት ኔትወርክ የሚባሉ ነገሮች አሉ። ምክንያቱም ለምሳሌ ሌትሴ ብዙ ጊዜ ትልቅ አፕሊኬሽኖች ምን ያደርጋሉ? 100 ሰርቨር ሊኖራችሁ ይችላል። ያ 100 ሰርቨር ግን ለኢንተርኔት ኦፕን ነው ማለት አይደለም። ሶ እነሱ ነገሮች ምንድነው የሚደረጉት? ቨርቹዋል ፕራይቬት ኔትወርክ ይባላል። ሶ ክላውድ ላይ ቨርቹዋሊ 100 ሰርቨሮች አንድ ላይ መነጋገር ይችላሉ፣ ግን ወደ ኢንተርኔት አይነጋገሩም። ማንም ከኢንተርኔት እነሱን አክሰስ ማድረግ የሚችለው የለም። ሶ እነሱን አክሰስ ለማድረግ በምንድነው አክሰስ የምታደርጉት? ሎድ ባላንሰሩን ነው ሪኩዌስት የምታደርጉት። ሶ ሎድ ባላንሰሩን ሪኩዌስት ስታደርጉት ሪቨርስ ፕሮክሲ ይባላል። እዚህ ጋር ሪቨርስ ፕሮክሲ ሲባል ምንድነው? ሎድ ባላንሰሩ እኔ ነኝ ሰርቨሩ ብሎ ይመጣላችሁ። ሶ ግን እሱ አይደለም ሰርቨሩ።
ሪቨርስ ፕሮክሲ የምንለው እኔ ነኝ ሰርቨሩ ብሎ ከመጣ በኋላ ለሱ ስትልኩለት እሱ ያልተጨናነቀውን ሰርቨር አይቶ ይልካል። ኢንፎርሜሽኑን ፕሮሰስ ያደርገዋል። ያኛው ሰርቨር ከኢንተርኔት ማንም አክሰስ አያደርገው፣ ግን ሎድ ባላንሰሩ አክሰስ ያደርገዋል። ምን ማለት ነው? አሁን እናንተ ቤት በራችሁ ትቆሙና የሆነን ሰው ለመግባት ሲፈልግ እናንተ ናችሁ የምትፈቅዱለት። ገባችኋ? ወይም ደግሞ ሱቅ ሄዳችሁ እቃ ልገዙ ስትፈልጉ እንትን ስጠኝ ብላችሁ ለዛ ሰውዬ ትነግራላችሁ። ያ ሰውዬ ሂዶ ያመጣዋል ማለት ነው። እንደዛ እንደማለት ነው። ሎድ ባላንሰሩ ሪኩዌስታችሁን ይቀበላል። ከዛ ለውስጥ መስመር ያወራቸዋል። ሰርቨሮቹን ፕሮሰስ ያደርጉታል። ከዛ መልሶ ለእናንተ ይሰጣችኋል ማለት ነው። ሶ ይሄ ቨርቹዋል ፕራይቬት ኔትወርክ የሚለው ኮንሰፕት ለራሱ ትልቅ አንድ ኮንሰፕት ነው። ትልቅ ኮንሰፕት ነው። እነሱንም አንደርስታንድ ብታደርጉ እዚህ ጋር ሞስት ኦፍ ዘም ዴቮፕስ ኮንሰፕቶች ይመስላሉ፣ ግን ስፔሻላይዜሽኖች ናቸው። በደንብ እውቀቱ ቢኖራችሁ እነዚህ ይጠቅማል ብዬ የማስባቸው ናቸው። አሁን ዲፕሎይመንት ላይ ምን አለ? ሲአይሲዲ አለ። ሲአይሲዲ አሁን ለምሳሌ ምንድነው? ኮንቲኒየስ ዴቨሎፕመንት እና ኮንቲኒየስ ዲፕሎይመንት ምን ማለት ነው? ኮንቲኒየስ ሲአይሲዲ የምንለው ምን ማለት ነው? ቅድም እንዳወራ ነው የሆነን ፊቸር እንሰራለን። ያን ፊቸር ኢንተግሬት እናደርገዋለን ከዴቨሎፕመንት ብራንቻችን ጋር። ያ ኢንተግሬት የተደረገው ቴስት ይደረጋል። ከዛም በኋላ ኮንቲኒየስሊ ዲፕሎይ ይደረጋል ማለት ነው። ሶ ኮንቲኒየስ ኢንተግሬሽን፣ ኮንቲኒየስ ዲፕሎይመንት እንለዋለን ለዛ። ስለዚህ ይሄንን አንደርስታንድ ማድረግ እንዴት ነው ሲአይሲዲ ፓይፕላይኖችን የምንሰራው? እንዴት ነው ሲአይሲዲ መልቲ ስቴፕ የሆኑ አሉ። አንዳንድ ለምሳሌ የሆነ ኮድ ዴቨሎፕመንት እና ፕሮዳክሽን ላይ ዳይሬክትሊ ኮሚት እንዳይደረጉ ይደረግና ከዛ ወደ ሌሎች ብራንች ላይ ሰርተን ኮሚት ማድረግ እንችላለን እነሱ ላይ። ከዛ ፑሽ አድርገን ዴቨሎፕመንት እና ፕሮዳክሽን ብራንቾች ላይ ኦንሊ ፑሽ ሪኩዌስት መርጅ ብቻ ሊደረግ ማድረግ ስለሚቻል ብራንቻችሁን ፕሮቴክት ካረጋችሁ በኋላ ሲአይሲዲ ፕሮሰሳችን መቼ ይጀምራል? ወደ ዴቨሎፕመንት ብራንች መርጅ ሲደረግ ሲአይሲዲያችን ወደ ዴቨሎፕመንት ዴቭ ሰርቨራችን ላይ ዲፕሎይ ያደርገዋል። ከዛ ከዴቭ ሰርቨር ስቴጂንግ ካለው እንደገና ወደ ስቴጂንግ ዲፕሎይ ያደርገዋል። ከስቴጂንግም ደግሞ አፕሮቭ ሲደረግ ወዴት ያደርገዋል? ወደ ፕሮዳክሽንም ዲፕሎይ ያደርገዋል ማለት ነው። ሶ ይሄኛው አንድ ኮንሰፕት ነው ሲአይሲዲ ፕሮሰሶችን። ሌላኛው ኦፕቲማይዜሽን ነው። ሶ አንዳንድ ጊዜ አፕሊኬሽን ከሰራን በኋላ ምን ያጋጥመናል? አፕሊኬሽኑ ይሰራል ፐርፌክትሊ፣ ግን ኦፕቲማይዝድ መደረግ ይቀራል። ቅድም እንዳየነው ዳታቤዝ ፕሮብለሞች ሊሆኑ ይችላሉ። የአርኪቴክቸራል ፕሮብለም ሊሆን ይችላል። ለምሳሌ አሲንክሮኒየስ ብታደረጉት የሆነ ነገር ኦፕቲማይዝ የሚያደርገው ሊሆን ይችላል። ወይም ደግሞ ቻት ጂፒቲ አይታችሁ ከሆነ ልክ የሆነ ነገር ጥያቄ ስትጠይቁት ወዲያው ስትሪም ይመልስላችኋል። እሱም አሁን አንድ ኢምፕሩቭመንት ነው። ምክንያቱም ሙሉ ጥያቄው መልስ እስኪደርስ ድረስ አይጠብቅም። ወዲያው የደረሰውን መልስ ብቻ ይሰጣችኋል። ይህ አሁን አንድ ኢምፕሩቭመንት ነው። ስለዚህ ኦፕቲማይዜሽኖችን ብታደርጉ አንድ አፕሊኬሽን ከሰራችሁ በኋላ የራሳችሁ ፈን ፕሮጀክት ላይም ሊሆን ይችላል። ሌላኛው የሰራችሁትን ነገር ዲፕሎይ አድርጋችሁ ፑሽ አድርጋችሁ ፐብሊሳይዝ ማድረግ፣ ከሌሎች መማር። ይሄ ፑሽ ስታደርጉት ፐብሊሳይዝ ስታደርጉት አንዳንድ ሰው ሪኮመንድ ሊያደርጋችሁ ይችላል አፕሊኬሽናችሁን አይቶ። ስለዚህ ከሌሎች መማር ማለት ይሄ ነው። እናንተም ሌላ ሰው ሪኮመንድ እንደምታደርጉት ማለት ነው። ስለዚህ ለርን ፍሮም አዘርስ። ቴክ ኢቨንቶች ላይ ቴክ ግሩፖች ላይ መኖራችሁ በጣም የሚጠቅመው ለዚህ ነው። ስለዚህ ለርን ፍሮም አዘርስ በደንብ። ሌላኛው ዋንስ ዩ ኖ ኤቭሪቲንግ ሰምታይምስ አንደርኒት ያለውን ነገር ኢምፕሩቭ ማድረግ ብትፈልጉ ኦፕን ሶርስ ኮንትሪቢዩሽኖችን ሁሌም ዌልካም ናቸው። ለምሳሌ አንድ ሰው ጃንጎ ላይ የሚሰራ ከሆነ ጃንጎ እንዴት ነው የሚሰራው ብሎ ሂዶ አንደርኒት አይቶ አንደርስታንድ አድርጎት ይሄ ነገርማ እንደዚህ ኢምፕሩቭ መደረግ ይችላል ብሎ ኢምፕሩቭ የሚያደርግበት ቻንስ ትልቅ ነው። ስለዚህ ኦፕን ሶርስ ፕሮጀክቶችን ስታርት ፍሮም ስሞል ኦፕን ሶርስ ፕሮጀክት ለምሳሌ 100 ስታር ብቻ ያለው ሊሆን ይችላል፣ 50 ስታር ያለው ብቻ ሊሆን ይችላል እና እነሱ ላይ ኮንትሪቢዩት ታደርጉና ዋንስ ዩ ጌት ቱ ላይክ ይሄ ኮምፎርታብል ከሆናችሁ ኮንትሪቢዩሽን ምናምን ላይ the next thing
ወደ ሌሎች ኦፕን ሶርስ ሄዳችሁ መጀመሪያ ሁሌም ቢሆን ኦፕን ሶርስ ላይ ኮንትሪቢዩት ኦን ደ ዶክመንቴሽን። ምክንያቱም ኤቭሪ ፕሮጀክት ኮንትሪቢዩት ዶክመንቴሽን ኢምፕሩቭ መደረግ ይችላል። ዊዛውት ኖ ኩዌስችን ሁሌም ቢሆን ኦፕን ቱ ኮንትሪቢዩሽን ዶክመንቴሽናችን ነው። ስለዚህ ከዶክመንቴሽናችን ጀምራችሁ ወደ ኮዱ አፕግሬድ የምትሆኑበት ጊዜ ሊሆን ይችላል። ለምሳሌ አንዳንድ የኮር የዴቨሎፐሮች ኦፕን ሶርስ ዴቨሎፐሮች መጀመሪያ ሲጀምሩ ዶክመንቴሽንን ከኢምፕሩቭ ከማድረግ ነው የጀመሩት። በጣም የሚያስጠላ ፑል ሪኩዌስት ክሬት አድርገው የሆነ የማይሆን ነገር ጀምረው ኢምፕሩቭ የሚያደርጉት እና it's not gonna be only you የሚለው ነገር አንደርስታንድ አድርጋችሁ this is a good place for improvement እና ስፔሻላይዜሽን ነው ብዬ አስባለሁ። so I hope ለዛሬ ያለኝ ይሄ ነው። if you have any question አሁን እዚህ regarding of this ወይም ደግሞ ከቀደሙ ላይ I will accept the question እና የዛሬውን የስትሪም እንዘጋለን ማለት ነው። so any question here raise your hand unmute አድርጊያችሁ እንቀጥላለን። okay I don't see any question, I don't see any hands, so that means you understand it in በሚለው ወስደዋለሁኝ። so don't be afraid, ask any question. okay I think Johannes you are raising, you can speak. እሺ ነበር አሁን ያወራው ኮንሴፕት ላይ ጀነራላይዝ የሚያደርገው መጽሐፍ ነገር አለ ኮማንድ የምታደርገው can you speak a little አልተሰማኝም። ይሰማል? አሁን ይሰማል። እሺ አሁን ባወራው ኮንሴፕት ላይ ማለት ነው ጀነራላይዝ የሚያደርገው መጽሐፍ አለ ሪኮማንድ የምታደርገው ማለት ነው። I think there are a couple of መጽሐፎች እንደዚህ አይነት ኮንሰፕቶች ላይ ግን እኔ ብዙ ጊዜ መጽሐፍን አልከተልም ስፔሻላይዝ አረግ። ምክንያቱም ቴክኖሎጂዎች እየተቀያየሩ ነው የሚመጡት። ኮር ኮንሰፕቶቹ ተመሳሳይ ናቸው ግን ቴክኖሎጂዎች ይቀያየራሉና ሜቢ ስፔሻላይዝ ስታረግ it's better to just research about it እንጂ እንደዚህ መጽሐፍ ከተከተልክ outdated የሆነ ኢንፎርሜሽን ልታገኝ ስለምትችል ማለት ስትጀምር ኮር ኮንሰፕቶች ብዙ ጊዜ ስለማይቀየሩ አሁን ለምሳሌ የቤዚክ ኮምፒውተር አንደርስታንዲንግ ብዙ ጊዜ አይቀየርም አንደርስታንድ አድርገዋል የሚለው ነገር ስላለ ለዛ እነሱ አሁን መጽሐፎች ጥሩ ናቸው ግን ስፔሻላይዜሽን ላይ I don't believe in ለዛ ና I am not ግን አንዳንድ ሰዎች up to date በየጊዜው አፕዴት ያደርጉ የሆነ ቨርዥን 1 ቨርዥን 2 ያሉ ፖስት የሚያደርጉ አሉ። ሶ አድቫንስድ ብለህ ሰርች አድርገህ አድቫንስድ የምትፈልገውን ነገር ሜቢ አድቫንስድ ፓይተን ምናምን እያልክ ሰርች ማለት ትችላለህ። ግን I really recommend you to go with the ብሎጎችን ማንበብ ቪዲዮዎችን ማየት ኢቨን ሶርስ ዶክመንቴሽኖችን ማየት ምናምን so I see one more person. Okay. Anybody else? Someone? Yes. Okay, thank you. ዌብሳይት ዴቨሎፕ ለማድረግ ከሌሎቹ ይልቅ ወርድፕረስ ኢዚ ነው ምናምን የሚል ነገር ሰምቼ ነበርና ያንንስ እንዴት ታየዋለህ? ወይስ ከሌሎቹ የሚለየው ነገር አለ? So okay. Yeah, WordPress is በጣም easy because most of the time WordPress ስትሰሩ drag and drop ነው። ከዛ ባሻገር አድቫንስድ ለሆነ ስፔሻላይዝ ታደርጉት ከስተማይዝ ለማድረግ ስትፈልጉት PHP ትጠቀማላችሁ። So WordPress is very easy ግን I don't think that's most demanded አሁን ላይ ያው አሉ የሚጠቀሙ ሰዎች አሉ። WordPress it's the most popular ማንኛውም
ፍሬምወርኮችን አድ ብታደርጉና እንደ ወርድፕረስ የሚደርስ የለም። ግን ኢትስ ናት ዲማንድድ ኤኒሞር ማለት ዌብሳይቶቹ አሉ ብለን ነው እንጂ እንትን የምንለው በከረንት ማርኬት እኔ ብዙም ወደዛ ስላልሄድኩኝ ነው መሰለኝ አላይም ብዙ ጊዜ። ግን ወርድፕረስ ኢዝ ቬሪ ኢዚ። ግን አንቺ ሃርድ ፓዙን ብትከተይ በጣም የተሻለ ነው ለአንቺም ለእውቀትም ጥሩ ነው ብዬ አስባለሁ። ለምሳሌ ኤችቲኤምኤል ጃቫስክሪፕት ከተማርሽ በኋላ ሪያክትን መማር ከዛ ጃቫስክሪፕትን በደንብ አድቫንስ ማድረግ እንደዛ እያልሽ ራስሽን ብታሳድጊ ወርድፕረስ የሚሰራውን ነገር ራስሽ በኮድ መስራት እንደማለት ነው። ቴንክስ። ኦኬ ኤኒባዲ ኤልስ? Okay. I see one hand. Maybe you can speak. Okay. I'm audible? Yes, you can speak now. Okay. Okay. መጠየቅ የፈለኩት ከረንት ማርኬቱ እንዴት ይመስላል እስቲ ቻፒ? ምን እላለሁ ቆንጆ ነው መስሎ ነው ሊመጣ in terms of remote work ምናምን ፍሪላንስ ምን ላይ አብዛኛው ሰው ምን ላይ ልስራ ስለሚል የትኛው ነው እስቲ ማርኬተብል ምናምን ስታፍ? So I mean honestly this question ብዙ ጊዜ መመለስ የሚከብደኝ ከባድ እንትን ስለሆነ ከባድ ጥያቄ ስለሆነ ሜቢ ኢትስ ላይክ አሁን ያለ ነው እኮ ከረንት ማርኬቱ ሚስት ለማግባት እንዴት ነው ቆንጆ ሴት አለ ወይስ ማስተር ብቻ ነው የሞላው እያልን ነው የሚመስለኝ። እና ለምን እንደዚህ እንዳልኩ ልንገርህ፣ ሁሌም ቢሆን አይ ነው ሳምታይምስ ስታፍ ሊሆን ይችላል እንትኖቹ ስንጀምር፣ ግን ሁሌም ቢሆን ኦፖርቹኒቲ እስካለ ድረስ ስራ ትንሽ ሊዘገይ ይችላል ነው እንጂ እንትን ይጠፋል ብዬ አላስብም። እና ማርኬቱ ሁሌ ኦፕን ነው፣ ሁሌ አክቲቭ ነው። ግን ሰምታይምስ የሆነ የሚወርድበት ጊዜ አለ። ምክንያቱም ማርኬት ኢንፍሌሽኖች አሉ። ኢኮኖሚክስ ትንሽ ከተማራችሁ የሆነ ኢንፍሌሽን በመጣ ቁጥር ማርኬቱ ሂት ይደረጋል። ለምሳሌ ጉግል፣ ፌስቡክ፣ ትዊተር፣ ማይክሮሶፍት ብዙ ሰዎችን ሌኦፍ አድርገዋል አይደል? አሁን እነሱ ፐብሊሳይዝ ስላደረጉት፣ ግን ፐብሊሳይዝ ያላደረጉ ብዙ ትናንሽ ካምፓኒዎችን ደግሞ ሌኦፍ አድርገዋል። እና ለአዲስ ሰዎች ትንሽ የሚከብደው አሁን ላይ ኦልሬዲ ሌኦፍ የተደረጉ ሰዎች ማርኬት ውስጥ አሉ። እነዛ አንኤምፕሎይድ የሆኑ ሰዎች ግን አሁን ላይ ኢትስ ኢምፕሩቪንግ። ስለዚህ እኔ what I can recommend you ግን ብዙ ጊዜ ስራ ስትፈልጉ don't just find ስራ improve yourself also on the side። ለምሳሌ ስራ አፕላይ ስታደርጉ ዛሬ 2 ሰዓት ሙሉ አፕላይ ስታደርጉ ሌላ 2 ሰዓት ደግሞ ራሳችሁን ኢምፕሩቭ ያደርጋችሁ ለራሳችሁ ፕሮጀክት እየሰራችሁ if you are capable of work የራሳችሁን ፕሮጀክት ሰርታችሁ ዲፕሎይ ማድረግ ትችላላችሁ ማለት ነው። ስለዚህ ያ ነገር ሾኬዝ ይሆናችሁ፣ ያን ነገር ሴል ማድረግ ትችላላችሁ። ስለዚህ ሁሌም ቢሆን የሆነን ስራ ስትፈልጉ improve yourself like research about stuff እና ደግሞ ይሄ ስፕሬይ ኤንድ ፕሬይ የሚባለው አይነት አደራረግ አፕላይ አደራረግ አታሉ like as like 100 ቦታ አፕላይ አድርጋችሁ ኤክስፔክቲንግ አትሊስት አንዱ እንኳን ቢመልስ ብላችሁ like ክራፍት እያንዳንዱን የስራ እንትን ክራፍት አድርጉት። like forget about being ghosted. that's everybody's life including me ማለት ነው። ሪጀክት መደረግ ኖርማል ነው። like the most normal thing አሁን ላይ ለኔ ሪጀክት መደረግ I can tell you at least number of ቀን አለ እስካሁን ካለ ነው number of ቀን በቃ የሆነ let's say አሁን 10ኛ ወር so at least 300 ቀን አልፈዋል this year አይደለ? I can assure you 150 እስከ 200 ቦታዎች ሪጀክት ተደርገዋል። እንደውም ከዛ ሳይበልጥ አይቀርም። እኔ unfortunately የሚለውን ኢሜል ላይ ሰርች ባረገው rejection it's normal እና like the most normal thing ግን
I always recommend craft every single proposal, every single cover letter, craft it in a way እዛ ስራ ላይ ፎከስ እንዲያደርግ። ብዙ ጊዜ ስለ ራሳችሁ ምናምን በደንብ እንትን አትበሉት፣ ስለ ስራው። ምክንያቱም sometimes people don't just care about you። ስራቸውን መስራት ትችላላችሁ አትችሉም፣ እንትና እንዲያርጊ እዚህ ቦታ ምናምን ብዙ ጊዜ ላይፈልጉ ይችላሉ። ስለዚህ ዲፔንድንት ኦን ዘ ወርክ። ለምሳሌ ስራው ዲቴይልድ ከሆነ ያንን ስራ እንዴት እንደምትሰሩ ከዛም በኋላ ስለ ራሳችሁ አጻፉ አይደለም። ስለ ራሳችሁ ከጻፋችሁ በኋላ ያ ሰውዬ ፕሮፖዛላችሁን ካነበበ በኋላ if he is interesting the next thing የሚያደርገው ምንድነው ስለናንተ ፕሮፋይል ነው ሊያውቅ የሚሄደው። ስለዚህ ከቨር ሌተራችሁ ላይ ስለናንተ መጻፋችሁ ምንም ጥቅም ላይ ነው። ምክንያቱም ያ ሰውዬ ኦልሬዲ ኢንተረስትድ ከሆነ ፕሮፋይላችሁ ላይ ሄዶ ድጋሚ ያገኘዋል። እና ጀስት ካልኩሌትድ የሆኑ ሪስኮችን መውሰድ አይደለ። አንዳንድ ስራ ላይ ኤክስፐሪመንት ማድረግ፣ ስለራሳችሁ ብቻ ጽፋችሁ ለስ ስለስራው ወይም ደግሞ ሞር ስለስራው ስለራሳችሁ ትንሽ አድርጋችሁ የሆነ ሊንክ ደግሞ ወደ ራሳችሁ ፕሮፋይል እንደዛ አይነቶችን ቴስት እንደዚህ አይነት ካልኩሌትድ ሪስኮችን ማርኬቱን እንደዚህ ነው የምታጠ የሆነ ሰዓት ላይ የሆነ ነገር ይሳካል። you will like unlock it ማለት ነው። I hope that answers your question. አዎ መልሶልኛል። ቴንክ ዩ። ኦኬ ኖ ፕሮብለም። ሌሎቻችሁ ጥያቄ ካላችሁ ወይ ካላችሁ raise your hand። ከሌላችሁ ግን it's been 1.5 hour, so some people are bored የኔን ድምፅ ይሄዱላ ሰዓት መስማት። ስለዚህ if you have any question raise your hand. If you are tired of listening to me ደግሞ ይሰማል። ያርክ ሶ እንደዚህ አይነት ሴሽኖች ኮር ናይት ላይ አለ፣ አንተ እዚህ ላይ አለ ደግሞ እና ስኬጁል ነው አንተ አሁን እዚህኛው ቻናል ላይ ስኬጁል ነው ወይስ የሆነ እስቲ ስኪል አድርግ ብለን ነው እንትን የምትለው የምታዘጋጀው እንደዚህ አይነት ፕሮግራሞችን ወይስ ስኬጁል አለ በየሳምንቱ ነው? ያ ሲጀምር ስኬጁል ነበር። after sometimes I got busy አሁን ላይ ሁለት ስራ ነው የምሰራው። አሁን ላይ ለራሱ እናንተን እያወራችሁ ማይ ክላይንት ቴክስት አድርጎልኝ ነበረ። ሶ ላይክ በጣም ቢዚ የሆንክ ስለሆነ አይ ቀንሼዋለሁ አክቲቭ የመሆኔ። ግን I will try እንደዚህ አይነት ነገሮች ሜቢ monthly ወይም ደግሞ like bi-weekly ምናምን I will try hopefully. You know, I am busy also. I am trying my best. ብዙ ጊዜ ወይ በብሎግ ወይም ደግሞ እንደዚህ ስትሪም በማድረግ ካልሆነ it's just one post ብቻ በማድረግ I will try to be active. You know, sometimes not everything is suitable. ለዛ ግን አክቲቭ የሆነው ኮድ ናይት ላይ እኔ most of the time እሁድ አለ ኮድ ናይት። ሌሎችም አሉ፣ ሌሎችም እዛ ስላሉ join code night. It's really amazing community. We build this really great community there. ብዙ ዴቨሎፐሮች አሉ። So I really recommend you code night weekly ስለሆነ እሁድ 2 ሰዓት ላይ ጀመርና እስከ መጨረሻ እስከ ሚዘጋ ድረስ እናወራለን እዛ ላይ። So join there. Okay. Thank you. ግን ያው አፕሪሺየት እናደርጋለን። ያው በሻርክ ጊዜ እንደዚህ አይነት እንትኖች በጣም ይጠቅሙናል ነው። ኢትዮጵያ ውስጥ የጠፋው እንደዚህ አይነት ሰው ነው። ክሊር የሆነ ነገር የሚናገር ለሰዎች የሚጠቅም ነገር የሚያወራ ሰው ያን ያህል ነውና ቴንክ ዩ በጣም I appreciate your really good words. That's what keeps me, by the way. ብዙ ጊዜ እኔ like ምንድነው የምታገኘው ከዚህ እንትን የሚሉኝ ብዙ ሰዎች አሉና I literally have nothing. like ብዙ ጊዜ እኔ እንደውም ከራሴ ገንዘብ እያወጣሁኝ ለሰዎች እንትን አላለሁና there is literally nothing I can get from this except the satisfaction. ሌሎችን ሰዎች መርዳት እና just understand sometimes እኔ ሳይመቸኝ ሲቀር just it's not like ለኔ ብዬ አይደለም እዚህ ጋር እየተገኘሁ ያለሁት እና hopefully you will understand. አንዳንዴ ብዙ የሆነ ሜሴጅም ስትጽፉልኝ ሪፕላይ ሳላረግ ስቀር
like I can't reach to everybody እና ሲን አድርጌ የምተወው ከሆነ የሆነ መልሳለሁ ብዬ እያሰብኩ በመሀል ላይ እንትን የሆነ ሳልችል ቀረ ስፔሻሊ ዊክዴዎች ላይ I am so crazy busy like በጣም ዊክዴዎች ላይ like more than 10 ምናምን ሰዓት ስለምሰራ it's very busy መሆንበት ሰዓቶች ናቸው እና except the Friday ይሄን በቃ ዊኬንድ ላይ ነው በደንብ flexible የሆንኩኝና I hope you understand also you guys like I'm not ignorant ሜሴጃችሁን ኢግኖር ሳደርግ it's not being ignorant የሆነ ወይም ደግሞ ትንሽ የቴክስት ስመልስላችሁ because ብዙ ጊዜ ብዙ ዲኤሞች ያጋጥመኛል አንዳንዴ ስፔሻሊ እንደዚህ አይነት ሴሽኖች ባሉ ጊዜ ሁሉም ሰው ሪች አውት ያደርጋልና just I hope you understand I have also private life የሆነ የኔ ጓደኞችን ቴክስት ሲያደርጉልኝ በመሃል ዲኤም ስለሚመጣ የሆነ it's very difficult ለዚህኛው መልሼ ለዛ ምናምን ነገርና I really hope you understand also so anyways if you have any question raise your hand I can like wait a little bit time I know we passed አራት ሰዓት ከ30 ግን if you have any question just raise your hand maybe a little bit ከ35 ወይስ ከ40 like if you are if you don't have been it's okay we can like close these things you can write me on the message I will try to answer it ካልሆነ ደግሞ ኮድ ናይት ላይ ሄዳችሁ ብትጠይቁ የተሻለ ነው don't be afraid to ask ካለ መጠየቅ ደጃዝማችነት ዋው ብቻ ጠይቁ it's good so if you have any question now I'm gonna stop the recording and if you have any question